የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት አጽዋማት አሏት ወደሚሉት ደግሞ እንምጣ። እንግዲህ ቤተክርስቲያናችን 9 አጽዋማት አሏት። ከዚህ ውስጥ 7ቱ የአዋጅ አጽዋማት ይባላሉ። ሁለቱ ደግሞ የፍቃድ ጾም የሚባለው ነው። እንግዲህ ለመዘርዘር ያክል የጽጌ ጾምና የጾመ ዮዲት የፍቃድ ናቸው። ሌሎቹ የአዋጅ ጾሞች ናቸው። ጽጌ ጾም፣ የነቢያት ጾም፣ ጾመ ገሃድ፣ ጾመ ድህነት፣ ጾመ ነነዌ፣ የአብይ ጾም፣ የሐዋርያት ጾም፣ የፍልሰታ ጾም፣ ጾመ ዮዲት የሚባሉት እነዚህ 9 አጽዋማት ናቸው ማለት ነው። ስለዚህ ጠቅለል አድርገን ነካ እያደረግን 9ን ለማለፍ እንሞክር። እንግዲህ ጾም ካልን ሁሉንም ማወቅ ስለሚኖርብን ጠቅለል ያለ ትምህርትም እንዲሆን እነዚህን ላነሳ ወድጃለሁኝና እንግዲህ ከጽጌ ጾም እንጀምር። ጽጌ ጾም የእናታችን የቅድስት ድንግል ማርያም ልጇንና አምላኳን ክርስቶስን ከወለደች በኋላ ንጉስ ሄሮድስ ሰብአ ሰገልን ሜልኮል፣ ዲዳስፋር፣ ማንቱሲማርን ከአባታቸው ጀረደጀት አማካኝነት እንግዲህ አባትየው ጀረደጀት ኮከብ ይቆጥር ስለነበር ልዩ የሆነች ኮከብ ታይቶ ታይታ ማትታወቅ ኮከብ ተመልክቶ አምላክ እንደተወለደ ነገራቸው። እናም እነርሱ ሊሰግዱለት መባ ላይ ያቀርቡለት ዕጣን፣ ወርቅ፣ ከርቤ ይዘው ወደ ኢየሩሳሌም ሲሄዱ ስላገኛቸው ሄሮድስ ይህ የተወለደው ንጉስ ወዴት እንዳለ አይታችሁ ስትመለሱ ንገሩኝ እኔም እንድሰግድለት ብላቸው ነበር። እነርሱ ግን ያው እዛ ሲደርሱ በዛ መንገድ እንዳይሄዱ ክርስቶስ ነግሯቸዋል። በዚህም አማካኝነት እንዳታለሉት ሄሮድስ ሲመለከት 2 ዓመት ሆኖታል ብሎ ቆጥሮ ሊቃውንቱን ሰብስቦ ከዛ በኋላ ከ2 ዓመት ጀምሮ ያሉትን ህፃናት አሰብስቡ ስጦታ ሊሰጥ ነው ንጉስ ሄሮድስ ብሎ 2 ዓመት ይወጣ የእንትን ያላቸውን ህፃናት ወደ ቤተ መንግስት እንዲመጡ አስደርጎ እንደው በጣም የሚያሳዝን ነው። ይሄ በንግስናም ጊዜ እንደዚህ አይነት ግፍ እንደሚሰራ ልንመለከትበት የምንችልበት ተምሳሌት ነው። እንደው አንዳንድ እናቶችማ በጣም በሚያሳዝነው ሁኔታ 2 ልጅ የነበራቸው አንዱን ለሌላው ሰው የኔ ልጅ ነው እያስባሉ ወስደው ነበርና በአጠቃላይ በዛን ዕለት 144,000 ህፃናት በ12,000 ሰራዊት ተገድለዋል። ደማቸውን ፈሷል። ይህ ማለት እንግዲህ አንድ ወታደር በዛ ቀን 12 ህፃናትን ገድሏል ማለት ነው። በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እንደምንመለከት የጌታ መልአክም ለዮሴፍ ምን አለው? ህፃኑንና እናቱን ይዘህ ወደ ግብጽ ሀገር ሽሽ ብሎት 3 ዓመት ከመንፈቅ ማለትም ከ6 ወር በግብጽ ሀገር እናታችን ድንግል ማርያም ልጇን ይዛ ተሰዳለች ማለት ነው። እንግዲህ የአሸዋው ግለት፣ የፀሐዩ ዋይ፣ የውሃው ጥም፣ የሌሊቱ ብርድ፣ የፊት ግርፋቱ፣ የአሸዋው ግርፍ ራሱ፣ የወንበዴዎች ስርቆት እና እንግልት፣ የነ ኮቲባና ትዕማር ንቀት እና ጭካኔ ክርስቶስን በመሬት ላይ እስኪጥሉ ዮሴፍን አረጋዊውን በጥፊ እስኪመቱ ያደረጉት ግፍ የማያቋርጠው ሰቆቃና የድንግል ማርያም ስጋት ካሁን የሄሮድስ ወታደሮች መጡ እያሉ እንደው የማያግደው እንባ እንኳን መጠንም አለው። የእናታችን የድንግል ማርያም የእናትነት እንባ ግን ከዛች ከምስኪና ብላቴና የዓለም ሁሉ እመቤት ምክንያተ ዲህን የመዳናችን ምክንያት ለሆነችው ለድንግል ማርያም ሳይበግራት 3 ዓመት ከ6 ወር እንደዛ እየተሳቀቀች ትሰዳለች። እና ይህን ድንቅ ለአምላኳና ለልጇ ያላትን ፍቅር ሲያደንቅ አባትና ልጅ የሆኑት አጼ ዘርዓ ዳዊትና አጼ ዘርዓ ያዕቆብ እንዲህ ብለው ይናገራሉ በመልክዓ ማርያም ላይ። ሰላም ለመከያዲክ የሚለው ላይ እንዲህ ይላል። ሰላም ለመከያዲኪ እለረከቦን መከራ እንፍራሃተ ቀተል ታራ እንበላአሳን አመሆራ ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ እስራ እጎላት እምጎሊሆን ከመኪያኪ አፍቀራ አፍቀርኩኪ አፍቅርኒ እምይዜ ለግሙራ ይላል። እመቤቴ ማርያም ሆይ ብዙ መከራ ላገኛቸው ጫማዎችሽ ሰላምታ ይገባል። ከነፍሰ ገዳዮች ከሄሮድስ ወታደሮች ፍርሃት የተነሳ ያለ ጫማ እንግዲህ አስቡት ያለ ጫማ በእሾህና በበረሃ ረመጥ ላይ ተጉዘዋልና ጽዮን እናታችን ሆይ እውነተኛው የእግዚአብሔር ቃል 10ቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽና ጊደሮች ወይም ርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ አፈቅርሻለሁና ረድኤትሽ አይለየኝ እያሉ
እየተፈራረቁ እናታችን ድንግል ማርያምን አመስግነዋታል። ስለዚህ በዚህ በጽጌ ጾም ላይ ፍቅሯን እያሰብን መከራን እያሰብን ቅዳሴዋን እያስቀደስን ማህሌቱን በሌሊት የሚቆመውን ማህሌት እያሰብን በተለይ የቅዳሴው መጨረሻ ላይ ደግሞ በዚህ በቅዳሴ ማርያም መጨረሻው ላይ ሀዳፊ ነፍስ የሚባለው ጸሎት ላይ ምን ይላል? አዘክሪ ድንግል ይላል። ኦ ድንግል አዘክሪ ሀበ መዘክር ዘኢይረስ ኩሎ ድንግል ሆይ ከሚያስብ ሁሉን ከማይዘነጋ ከልጅ ዘንድ ምን በይ አሳስቢ። አዘክሪ ድንግል ልደቶ እምኔኪ ዘተወልደ በቤተልሔም ወዘተጠብለለ በአጽረቅት ወዘአስተማወቅዎ እስትንፋሰ እድግ በላይም በመዋዕለ ቁር ወአሳህተያ ይላል። ድንግል ሆይ በቤተልሔም ካንቺ የተወለደውን መወለድ በጨርቅ የተጠቀለለውን እድግና ላህም በብርድ ወራት እስትንፋስን ያሟሟቁትን አሳስቢ ይላል። እንደገና ይላል አዘክሪ ድንግል ንግደቶ አዘክሪ ድንግል ንግደቶ ዘምስሌኪ እንዘ ትጎይ ምስሌሁ እምሀገር ሀገር በማእለ ሄሮድስ ርጉም ይላል። ድንግል ሆይ እርጉም በሆነው በሄሮድስ ዘመን ከእርሱ ጋራ ከሀገር ወደ ሀገር ስትሸሺ ካንቺ ጋር መሰደዱን አሳስቢ። አዘክሪ ድንግል አንብአ መሪረ ዘውህዘ እምአይንቲኪ ወወረደ ዲበ ገጸ ፍቁር ወልድኪ ይላል። ድንግል ሆይ ከዓይኖችሽ የፈሰሰውን በተወደደ ልጅሽ ፊት የወረደውን መሪር እንባ አሳስቢ። አዘክሪ ድንግል ረሃበ ወጽማ ምንዳቤ ወሐዘነ ወኩሎ አጸባ ዘበጽሐኪ ምስሌሁ ድንግል ሆይ ረሃቡንና ጥሙን ችግሩንና ሐዘኑን ከእርሱ ጋር የደረሰብሽን ጭንቅ ሁሉ አሳስቢ። አዘክሪ ሳይለ ወአኮ ተሃግሎ አዘክሪ ምህረተ ወአኮ መዓተ ይላል። አዘክሪ ለሃጣን ወአኮ ለጻድቃን አዘክሪ ለርሱዓን ወአኮ ለንጹሃን ይላል። ጥፋትን ያይደለ ይቅርታን አሳስቢ፣ መዓትን ያይደለ ምህረትን አሳስቢ፣ ለጻድቃን ያይደለ ለኛ ለሃጣን አሳስቢ፣ ለንጹሃን አይደለ ለተዳደፉት ለኛ አሳስቢ እያለ ካህኑ በቅዳሴ ማርያም መጨረሻ ላይ እንዲህ እያለ ይነግረናል ማለት ነው ስለ መከራዋ ስለ ድንግል ማርያም። ስለዚህ የጽጌ ጾምን በዚህ አይነት መልኩ እያደረግን እንጾማለን። እንዲሁ የዮሐንስ ራእይ ምዕራፍ 12 ቁጥር 6 ላይ ስለ ድንግል ማርያም ስደት ዮሐንስ በራእይ ከተመለከቱት ውስጥ ሲናገር እንመለከታለን። ሴቲቱ 1260 ቀን ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ብሎ ያስረዳል። እንግዲህ 1260 ቀን ማለት 3 ዓመት ከ6 ወር ነው ስናሰላው ማለት ነው። ስለዚህ ሚስጥሩ ይሄ በጣም ብዙ ነው። በሌላ ጊዜ እግዚአብሔር በፈቀደ ጊዜ እንመጣበታለን። በተለይ ሊቃውንትም ደግሞ በስፋት ስለሚያነሱት በእኔም ስለማያምር እኔ እዚህ ጋር ላቁመው። ስለዚህ ይሄን ይመስላል ጽጌ ጾም። ወደ ሁለተኛው ስናልፍ የነቢያት ጾም ነው። የነቢያት ጾም እንግዲህ ጾመ ማርያምም ይባላል። እንግዲህ ቅዱሳን ነቢያት አባቶቻችን በአዳም ምክንያት በአባታችን በሔዋን በእናታችን በመጣብን በደል ሰውና እግዚአብሔር ሰውና መላእክት ተለያይተው ስለነበረ አቤቱ ባክህ አሁን አድን፣ አቤቱ ባክህ አሁን አቅና እያሉ ይጮሁ ነበረ ነቢያት። ቅዱስ ዳዊትም ይህንን እንዲሁ ብሎታል። ኦ እግዚኦ አድህንሶ ኦ እግዚኦ ሰርህሶ እያለ ይናገር ነበርና ሱቤ እየያዙ ይጮሁ ይለምኑ ይጾሙ ነበር ነቢያት ማለት ነው። የምህረቱን ዓመት እጆቹን የሚልክበትን ዓመት በመጠበቅ ማለት። ስለዚህ እኛም ነቢያት የዛን ጊዜ የመወለዱን ነገር ተስፋ እያደረጉ የጮሁትን በሲኦልም ያሉት የሚመጣበትን ቀን ተስፋ እያደረጉ የሚጮሁበትን እያሰብን እኛም ለበረከት ይህንን ጾም እንጾማለን ማለት ነው። እንደውም በጣም ሚስጥሩ ደስ የሚለኝ ተንስኡ ለጸሎት ስንል በቅዳሴ ላይ እግዚኦ ተሳሃለን እንላለንና ተንስኡ ለጸሎት የሚለው በሲኦል እንትና ነበረ አዳም አባታችን አዳም ነበር። ሰዓቱ የመዳኛችን ክርስቶስ የመታረቂያው ሰዓት ደርሷልና ተንስኡ ለጸሎት ይል ነበር። በዛም በሲኦል ያሉትም አቤቱ ይቅር በለን እያሉ ይጮሁ
ነበረ። ሰላም ለኩልክሙ ሲል ካህኑ ደግሞ ክርስቶስ ወደ ሲኦል ምን እያለ መጣ? ሰላም ለእናንተ ይሁን እያለ መጥቶ በሲኦል ያሉትን ነፍሳት አዳናቸው። እነርሱ ምስለ ኩልክሙ ከመንፈስ ጋር ይሁንልን እያሉ ይጮሁ ነበር ይለናል። ወደ ሶስተኛው ስናልፍ ቶሎ ለማለፍ ያክል ጾመ ገሃድ ወይም የገሃድ ጾም ይባላል። ገሃድ ማለት እንግዲህ በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት መሰረት በቁም ፍቹ የልደት የጥምቀት ዋዜማ እንደ ዓርብ ረቡዕ የሚጦም ይላል። ይህም ጥምቀት አበይት በዓል እንደመሆኑ ጾም ላይ ቢውል ፍስግ ይሆንና ዋዜማው ይጾማል እንደዚህ ማለት ነው። ስለዚህ ጾመ ገሃድ ይሄ ነው ሚስጥሩ። አራተኛው ጾመ ነነዌ ነው። ይህም የነነዌ ሰዎች ሁላችንም እናውቀዋለን። በኃጢአት ሆነው እግዚአብሔርን ቢያሳዝኑት እግዚአብሔር ነብዩ ዮናስን ወደ ነነዌ ሰዎች ሄዶ ከተማውን በእሳት እንደሚያጠፋ እንዲነግራቸው ነገረው። ነብዩ ዮናስ ግን ያንተ ምሕረት ብዙ ነውና አንተ ብትመራቸው እኔ ምን እባላለሁ ሐሰተኛ ነብይ ይባላለሁ ብሎ ወደ ተርሴስ ከእግዚአብሔር ለማምለጥ ቢሞክር መርከቡን ማዕበል ያውኳል። ነብዩ ዮናስ ግን ተኝቶ ነበርና ወደ አምላክ ጸልይ ቢሉት እዛ ያሉት የተጨነቁት ሰዎች እኔ ከእግዚአብሔር ሸፍቼ ቢሄድ ማዕበሉ መጣ፣ ስለዚህ እኔን ምን በሉኝ ጣሉኝ፣ ሰላም ትደርሳላችሁ አላቸው። ይሄም ያው እንግዲህ ቅዱስ ዳዊት ከተናገረው ቃል የሚገናኝ ነው። አይቴኑ አሐውር አለ አይደል? አይቴኑ አሐውር እመንፈስከ ወአይቴ እጎይ እምቅድመ ገጽከ እመኒ አረጉ ውስተ ሰማይ ህየኒ አንተ ወእመኒ ወረድኩ ውስተ ቀላይ ህየኒ ሀሎከ። ከመንፈስህ ምን እላለሁ ወዴት እሄዳለሁ? አይቴኑ አሐውር እመንፈስከ ከፊትስ ወዴት እሸሻለሁ? ምንም ወደ ሰማይ በወጣ አንተ ምን አለ በዚያ አለ፣ ወደ ጥልቅም በወርድ ከዚያ አንተ አለህ እያለ ቅዱስ ዳዊት በመዝሙር 138 ቁጥር 8 ላይ ይናገራልና እቃቸውን ሁሉ ቢጥሉ ማዕበሉ ሊቆም አልቻለም። እጣ ቢጣጣሉ 3 ጊዜ ነብዩ ዮናስ ላይ ወጣበት። እንግዲህ ያላቸው ምን ስለነበር እያዘኑ ጣሉት ማለት ነው። ለ3 መዓልትና ሌሊትም አሳ አንበሪ ውስጥ እግዚአብሔር አሳ አንበሪ ልኮለት በአሳ አንበሪ ውስጥ ሆኖ በጾምና ልዩ የሆነ ጸሎትን እየጸለየ በሶስተኛው ቀን ምድረ ነነዌ ደርሷል። ጸሎተ ዮናስ ተብሏን በቤተክርስቲያናችንም የምንጠቀመው ጸሎት በዛ በአሳ አንበሪ ውስጥ ሆኖ የጸለየው ጸሎት ነው ማለት ነው። እንዲሁ ለነነዌም ሰዎች ንስሐ እንዲገቡ ቢያውጅ ከንጉስ አንስቶ እስከ ህፃናት እና እንስሳት ማቅ ለብሰው አመድ ነስንሰው ወደ አምላክ ጮኸዋል። እግዚአብሔርም ዮናስ ሐሰተኛ እንዳልሆነና እግዚአብሔርም ይቅር እንዳላቸው ሲያሳያቸው እሳት ከሰማይ ወርዳ ዛፎቹን ጫፋቸውን አቃጥሎ ተመልሷልና እኛም እንግዲህ እግዚአብሔር የነነዌን ህዝብ በጣም ልዩ የሆነ የንስሐ እንባን የንስሐን ጩኸት ወደ እግዚአብሔር ስላሳዩ የነነዌን ህዝብ ይቅር እንዳለ የኛንም ሀገር ኢትዮጵያን እኛንም እንዲምረን ይቅር እንዲለን ወደ እግዚአብሔር እንዲሁ እየጮህን እንለምናለን ማለት ነው። ወደ አራተኛው ስንሄድ ጾመ ድህነት ነው። ይሄም የመዳን ጾም ይባላል። ይሄ እንደምናውቀው ረቡዕና ዓርብ የሚጾም ጾም ነው። የሚጾምበት ምክንያት ረቡዕ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ይሁዳን ይዘው ሐናና ቀያፋ ሊቀ ካህናቱ ቀያፋን ክፉ ምክር የመከሩበት ቀን ስለነበር ሮብ፣ ዓርብ ደግሞ ጌታችን በመስቀል ላይ የዋለበትና መከራ የተቀበለበት ቀን ስለሆነ እሱን እያሰብን ጌታ ሆይ አንተ ስለኛ መልካም ብትሰራ አይሁድ መከሩብህ እያልን ሮብ እንጾማለን። ዓርብ ደግሞ ጌታ መድኃኔ ዓለም ክርስቶስ የፍቅር አባት የሰላም ንጉስ በላይ ሆነ የፍቅርህን ነገር አሳይተን ሳንጠግበው በምድር ወርደ ደግሞ የፍቅርህን ጥግ አሳይተ በፍቅር አሸነፍከን እያለን እንጾማለን ማለት ነው። የአብይ ጾም እንግዲህ አሁን ያለንበት ነው። ወደ በኋላ ላይ በረም ሰፋ አድርጌ እመጣበታለሁ። የጌታ ጾም ይባላል። የነቢያት ጾም በነገራችን ላይ የእመቤታችን ጾምም ይባላል። ቅዱስ ገብርኤል ብስራቱን ባበሰራት ጊዜ እመቤታችንም ክርስቶስን ለመቀበል ስለጾመች ማለት ነው ለመዘጋጀት። ሰባተኛው የሐዋርያት ጾም ነው። ይህም ጾመ ማርያምም ይባላል። ይሄ የተባለበት ምክንያት ምንድነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገና መንፈስ ቅዱስን በጽርሐ ጽዮን በማርቆስ እናት ማርያም ቤት ማለት ነው ካወረደላቸው በኋላ በበዓለ ሃምሳ ወይም ጰራቅሊጦስ ጴንጤቆስጤ የምንለው ወይም ጴንጣቆስጣ የምንለው ማለት ነው ሁሉም ሐዋርያት ወንጌልን ለዓለም ለማድረስ የእግዚአብሔር ፍቃድ እንዲሆን መንፈስ ቅዱስ ከወረደላቸው በኋላ ጾምና ሱባኤ ይዘው ከጠየቁት በኋላ ሀገረ ስብከታቸውን ተከፋፍለው ወንጌልን ወጥተው ሰብከዋል። ቅድም እንዳየነው ማለት ነው በመጽሐፍ ቅዱስ ጥቅስ ላይ። ስለዚህ እኛም ለሐዋርያት የአገልግሎታቸው መጀመሪያ ጾምና ጸሎት እንዳደረጉት እኛም
በህይወታችን ውስጥ መወሰን ላለብን ነገሮች አስቀድመን የእግዚአብሔርን ፍቃድ ለማስቀደም ምን እንላለን ማለት ነው? እንጾማለን ማለት ነው። በሚገርማችሁ ሁኔታ ያው ከ365 ቀናት እነዚህን 9ኙን አጽዋማት ጠቅልለን ስንጨምራቸው 223 ቀናት በትንሹ 223 ቀናት በትንሹ እንጾማለን። ባህር ሐሳብ ያው ስለሚለዋወጥ ማለት ነው። 142ቱ ቀን ደግሞ ስጋ የምንበላበት ቀን ነውና እኛ ኢትዮጵያውያን በተለይ ኦርቶዶክሳውያን የምንጾምበት ቀን ከምንበላበት ቀን ይበልጣል ማለት ነው። ይህንንም ከእግዚአብሔር ጋር እንግዲህ ካደረግነው የተሻለ በረከተ ስጋ በረከተ ነፍስ ድነተ ስጋ ድነተ ነፍስ የምናገኝበት ነው። 8ኛው የፍልሰታ ጾም ይባላል። ይህም ጾም የእናታችን የቅድስት ድንግል ማርያም ጾም ነው። በጣም የሚታወቅ ትልቅ ሁላችንም የምንወደው ጾም ነው። ይህ ጾም የሚዘከረው እናታችን ቅድስት ድንግል ማርያም ልጇ መድኃኔዓለም ክርስቶስ ወደ እርሷ መጥቶ ልወስድሽ መጥቻለሁ ባላት ጊዜ አንተን ወልጄ እንዴት እሞታለሁ ትላለች። ይሄ በምድር ላይ ለመኖር ካላት ፍላጎት አይደለም። በነገራችን ላይ ግን ጥላቸው እነዚህን ሐዋርያት እሱ የሰጣትን በኃላፊነት የሰጣትን ሐዋርያትን ቅዱሳን አንስትን አርድእቱን 72ቱን አርድእት እንዴት ጥያቸው ይሄዳለሁኝ ብላ የእናትነት ስለነበረባት ነውና እርሱ ክርስቶስን በሲኦል ያሉትን ነፍሳት ወስዶ አሳያትና አንቺ ብትመጪ ወደኔ በቃል ኪዳንሽ እነርሱ ይድናሉ ቢላት ስቃያቸውን ብታይ እናታችን ድንግል ማርያም ልቧ የሚራራ ነውና አዝና ለእነርሱስ እንኳን አንዴ 7 ጊዜ አንድም ብዙ ጊዜ እየደጋገምኩ ልሙት አለች ማለት ነውና በጥር 21 እመቤታችን ቅድስት ድንግል ማርያም አረፈች። ሐዋርያትም እመቤታችንን በጌቴሴማኒ ለመቅበር በቃሬዛ ይዘው ሲሄዱ አይሁድ ልጇ ተነሳ አረገ እያሉ ሰበኩ። አሁንም ደግሞ እሷም ተነሳች ሊሉ ነው ብለው አካላቷን ሊያቃጥሉ እሳት ይዘው መተው ነበር። ከነርሱም ውስጥ ታውፋኒያ የተባለው ጭፍራ ተለቅ ያለው ማለት ነው የእመቤታችንን መቃብር ያለበትን ወይም ሳጥን ያለበትን ሊያነሳ ሊጥል ቢሞክር እጁን ቢያስቀምጥ ቅዱስ ገብርኤል እጁን በዛው ሰዓት ቀስፎ አስቀምጦታል ማለት ነው። እናም ያው ቃሬዛው ላይ እጁ በቀረበበት ጊዜ አይሁዶችም በጣም ታወቁ። በዚህ ጊዜ እናታችን ቅድስት ድንግል ማርያም ተነስታ ለሊቀ ሐዋርያት ቅዱስ ጴጥሮስ ምን አለችው? ጸልይለት ባለችው መሰረት ቢጸልይ እጁ እሱ ጋር ከአካሉ ጋር እንደገና ተመልሷል ማለት ነው። በዚህ ጊዜ ዮሐንስ ወንጌላዊውንና እናታችን ድንግል ማርያምን ቅዱስ መልአክ ይዞ ወደ ገነት ያማረ ዛፍ ባለበት ስር አስቀምጧቸው አርፏል። ቅዱስ ዮሐንስም ዕጣን እያጠነ ድንግል ማርያም ጋር ጸሎት እያደረገ እንደቆየ ሲመለስ ነግራቸዋል። ሐዋርያትም መንፈሳዊ ቅናት ኖራቸው ዮሐንስ ያገኛትን እናታችን ድንግል ማርያምን እኛም አግኝተን ልንቀብራት እንወዳለን ብለው ቢጮሁ ቢለምኑ የለመኑትን የማይረሳ የጠየቁትን የማይነሳ አምላክ ነውና ነሐሴ 1 እስከ 14 ሱባኤ ቢይዙ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሁለተኛው ሱባኤ በ14ኛው ቀን ማለት ነው እናታችን ድንግል ማርያምን ይዞላት መጥቷል። ሱባኤ ማለት በነገራችን ላይ 70 ማለት ነው። 70 ማለት 7 የሚለውን ቃል ፍቺን የሚዘሰይ 7 ቀን ሱባኤ ይባላል ማለት ነው። ስለዚህ እነርሱም በፍጹም ደስታ ሆነው ሐዋርያት እግዚአብሔርን እያመሰገኑ እመቤታችን ድንግል ማርያምን ቀብረው እንደወደዱት ዘምረው ተመልሷል። አባታችን ሐዋርያው ቶማስ ግን ወደ ህንድ ለሀገረ ስብከቱ ሄዶ አልተመለሰም ነበርና ደመና ጠቅሶ ቢመለስ እናታችን ድንግል ማርያም በይባቤ መላእክት እያረገች ይመለከታታል። በዚህ ጊዜ ከልብ ያዝናል። እመቤቴ ድንግል ማርያም አዛኝቷ ወዴት ትሄጃለሽ ጥለሽኝ አለ። እንግዲህ ተመልክ ወዴት ትሄጃለሽ? የልጅሽን ትንሳኤ ሳላይ አላምንም ብዬ ብናገር የልጅሽ ትንሳኤ ቢያመልጠኝ ያንን ጥፋት አጠፋው፣ እጄም ተኮማተረች። አሁን ደግሞ ያንቺን ትንሳኤ ተከለክኛለሽን ብሎ ሊወድቅም ከደመና ላይ ሊወድቅም ቃጣ ይላል። በዚህ ጊዜ እናታችን ድንግል ማርያም ቶማስ ሆይ ተው አቆም ተመለስ፣ ትንሳኤንስ ያየኸው አንተ ብቻ ነህ ብላ የትንሳኤ ምስክር እንዲሆን ለሐዋርያት እንዲያሳያቸው ሰበኗን ወይም መቀነቷን ትሰጠዋለች ማለት ነው። በዚህ ጊዜ ሐዋርያው ቶማስ ይህንን ይዞ ወደ ሐዋርያት ይላል። የእመቤታችን ነገር እንዴት ሆነ ቢላቸው እመቤታችንስ መታ ቀበርናት ይሉታል። በዚህ ጊዜ አይ አልቀበራችኋትም ቢለው ቅዱስ ጴጥሮስ ከሁሉም ሐዋርያት ይናደዳል። እንዴት ትላለህ? በክርስቶስ ትንሳኤ አላምን ብለህ ያመጣብ አሁንም እንዴት ትላለህ ብሎ ይናገሩታል። እንግዲያውስ ከፈለክና መቃብሯን እናሳየ ብለው አካፋ ይዘው ሄደው ቆፍረው መቃብሯን ሊያዩ ቢሉ
ከመቃብር ውስጥ አጧት። በዚህ ጊዜ ሐዋርያት ወንድሞች ይሄን እኮ ልነግራችሁ ነበር፣ እናታችን ድንግል ማርያም ተነስታ አግኝቻት ለእናንተ ማስታወሻ ምልክት እንዲሆናችሁ እንኩ ብሎ ሰበን ሰጥታኛለች ብሎ መቀነቷን ያሳያቸዋል። በዚህ ጊዜ ሐዋርያትም ለበረከት ብለው ይከፋፈሏታል። አባቶቻችንም አሁን በመስቀላቸው ጫፍ ላይ የምንስምበትን ማለት ነው ጨርቅ የሚያደርጉት የእመቤታችን ሰበን ምሳሌ ነው። ዲያቆናትም ተንሱ የሚሉ ዲያቆናት በሚይዙት መስቀል ላይ የሚያደርጓት ሰበን የእመቤታችን ይህ ምሳሌ ነው ማለት ነው። በዚህ ጊዜ እንግዲህ ሐዋርያት በጣም ቀናይ መንፈሳዊ ቀናት ያደረባቸው ነበርና ለቶማስስ የታየች ድንግል ማርያም ለኛ ትንሳኤዋን ትግለጥልን ብለው እንደገና በቀጣይ ዓመት ታግሰው ነሐሴ 1 እስከ 14 2 ሱባኤ ይዘዋል ማለት ነው። በዚህ ጊዜ እመቤታችን ድንግል ማርያምን ትንሳኤዋን ለማየት ስለሻቱ 14ኛው ቀን ሲያልቅ በሱባኤው መጨረሻ በ3ኛው ቀን በ16ኛው ቀን ማለት ነው ሐዋርያትን ጌታ በደመና ነጥቆ ድንግል ማርያምን መንበር አድርጎ ጌታችን ሰራኤ ካህን ወይም ዋና ካህን ሆኖ ቅዱስ ጴጥሮስ ንፍቅ ካህን ሆኖ ቅዱስ እስጢፋኖስ ገባሬ ሰናይ ዋና ዲያቆን ሆኖ ቅዱስ ዮሐንስ ደግሞ ወንጌላዊም የሚያውጅ አዋጅ የሚናገር ሆኖ ቀድሶ ጌታችን ባርኮ ሐዋርያትን አቁርባቸው ቅዱስ ሥጋውና ክቡር ደሙን ወደ ምድር መልሷቸዋል። ስለዚህ እኛም የምናምን ኦርቶዶክሳውያን ጌታ ከእናቱ ጋር ያደረገው ልዩ ፍቅርና መገለጥ ለኛም እንዲደረግልን ልጆቼ ወዳችኋለሁ እንዳለን ኃጢአታችንን ከኛ ፍቆ እንዲጥልልንና ተስፋ በመናደርጋት ኢየሩሳሌም ሰማያዊት ሐዋርያትን እንደሰበሰበ እኛንም እንዲሰበስበን ይህችን ቅድስት ጾም እንጾማለን ማለት ነው። በዚህ እንግዲህ የፍልሰታ ጾም ቅዳሴ ማርያም ይቀደሳል። ቅዳሴውም ሲያልቅ ካህኑ ሀዳፌ ነፍስን የምታድስ በሚል ጸሎት እንዲህ ያለ ያጽናናል። ኦ አንትሙ ህዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ አስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት በእንተ ሰማያዊት አጋዚት እንተ በሰማያት እያለ ይቀድሳል ወይም ይናገራል እያለ ይቀጥላል። እናንተ የክርስቲያን ወገኖች ሆይ በዚህች ቀን እንደተሰበሰባችሁ ለኛ ለክርስቲያኖች ነው እንዲሁ ክብርት በምትሆን በምን ይሰብስባችሁ? በደብረ ጽዮን ይሰብስባችሁ፣ በኢየሩሳሌም ይሰብስባችሁ እያለ ይናገራል ካህኑ ማለት ነው። ስለዚህ ይሄንን ካነሳን ብዙ ሰዎች ደግሞ አንዳንድ ሰዎች በእርግጥ የሚያነሱት ጥያቄ ደግሞ አለ። ስለ ክርስቶስ እርገት እንቀበላለን መጽሐፍ ቅዱስ ላይ ስላለ የድንግል ማርያምን ግን ማድረግ የታለ መጽሐፍ ቅዱስ ላይ ለሚሉን ቅዱስ ዳዊት መልስ ይሰጠናል። በትንቢት መነጸሩ የክርስቶስን ስጋ መልበስና ከድንግል መወረድ አይቶ እንዲህ አለ በመዝሙር 131 ወይም 132 በቅንፍ 132 ቁጥር 8 ላይ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ ይላል። አቤቱ ወደ ዕረፍትህ ተነስ አንተናማ የመቅደስህ ታቦት ይላል። አንተና የመቅደስህ ታቦት እንግዲህ ስለማን ነው የሚያወራው የሚለውን ደግሞ ሲገልጽ ቁጥር 7 ላይ ምን ይላል? ንበው እንከሰ ውስተ አብያቲሁ ለእግዚአብሔር ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ ይላል። እንግዲህ ወደ እግዚአብሔር ማደሪያዎች እንገባለን የጌታችን እግሮች በሚቆምበት ቦታ እንሰግዳለን ይላል። እና ክርስቲያን ስለ እርገቱ ሲናገር የአምላካችን የመድኃኒታችን የኢየሱስ ክርስቶስን እርገት ስንናገር አቤቱ ወደ ዕረፍትህ ተነስ የሚለውን ቃል እናስባለን። ወደ ዕረፍትህ ተነስ ማን ነው? ክርስቶስ። ወዴት ነው የሚነሳውስ? በምድር ላይ የነበረው ክርስቶስ የሞተውን ስለኛ ሲል የሞተውን ስለኛ ሲል የተሰቃየውን የኛን መከራ የተቀበለውን ክርስቶስ ተነስ ወደ ዕረፍትህ ተነስ አለው። ይህም አርገ እግዚአብሔር በይባቤ ከሚለው የቅዱስ ዳዊት ዝማሬ ጋር የሚገናኝ ነው። እግዚአብሔር በምን አረገ? በምስጋና አረገ። እንግዲህ በሰማይ ላይ ያለ አምላክ መቼስ አረገ አይባልም አይደል? ስለዚህ በምድር ላይ ስለነበረው ክርስቶስ ከሶስት አካል አንዱ የሆነው ማንሳታችን ነው። ተነስ ካለው በኋላ ደግሞ አንተ አለው። አንተ ማለቱ ክርስቶስን ነው። እንደገና ደግሞ አንተና የመቅደስህ ታቦት ብሎ ድንግል ማርያምን ያነሳታል። ጽላት በታቦት ውስጥ እንደሚያድረው ሁሉ ጽላት ተብሎ የተመሰለው ክርስቶስ ነው። ታቦት ደግሞ የጽላቱ ማደሪያ ነው። ስለዚህ ታቦት የተባለችው ደግሞ ድንግል ማርያም የድንግል ማርያም ማህፀን ነው ማለት። ስለዚህ በድንግል ማርያም ማህፀን ውስጥ ማደሯን ሲያስረዳ ነውና አንተና የመቅደስህ ታቦት ወደ ዕረፍትህ ተነስ አርግ እያለ በዝማሬው
ቅዱስ ዳዊት ያመሰግናል። ስለዚህ ለኛ ይሄ የእመቤታችን ድንግል ማርያም ክርስቶስ ብቻ ሳይሆን የሚነሳው ማንም የመቅደሱ ታቦት አንተ ብቻ ተነስ ማለት ይችል ነበር። አንተ ብቻ ሳትሆን ማንም የመቅደስህ ታቦት ብሎ የመቅደሱ ታቦትም ድንግል ማርያም መነሳት እንዳለባት እንደምትነሳ ቅዱስ ዳዊት በትንቢት ይናገራል ማለት ነው። እንግዲህ የድንግል ማርያምን የፍልሰት ታሪክ በተአምረ ማርያም ላይ በስፋት እናገኘዋለን ማለት ነው። ዘጠነኛውና የመጨረሻው የዮዲት ጾም ነው። የዮዲትን ጾም እንይና ወደ አብይ ጾም እንገባለን። የዮዲት ጾም ይች ዮዲት በቤተክርስቲያን ላይ ጉዳት ያደረሰችው ዮዲት ጉዲት ሳትሆን በመጽሐፈ ዮዲት ምዕራፍ 8 ቁጥር 2 ላይ የተጠቀሰችው ዕብራዊቷ ዮዲት ናት። ይህች ዕብራዊቷ ሴት ዮዲት የምናሴ የሚባል መልካም ሰው ባለቤት ነበረች። ይህች ዮዲትም መልካም ደመግቡ ነበረች። ገሏም በጣም ልዩ የሆነ ሰዎችን የሚገርም ነበርና ባሏ ከሞተ በኋላ ወይም ባሏ በሞተ ጊዜ ግን 3 ዓመት ከ4 ወር ይላል መጽሐፍ ቅዱስ ከወንድ ተለይታ የብሕትውና ቦታ አዘጋጅታ በወገቧ ማቅ ታጥቃ ትጾም ትጸልይ ነበር። ከቅዳሜ ከመባቻ በዓል ከበዓለ መጸለት እና በዓለ ሰዊት እንዲሁም በዓለ ፋሲካ በቀር አትበላም ነበር ይላል። በንጽህናና በቅድስና ሕይወቷ በሀገሯ ትከበር የነበረች ቅድስት ሴት ናት። ይሄንን እንግዲህ መጽሐፈ ዮዲት ምዕራፍ 8 ነው የሚነግረን። እንግዲህ የኢየሩሳሌም አዛዥ የነበረው ኦዚያን ደግሞ በተመሳሳይ ሁኔታ የፋርስ ንጉስ ናቡከደነጾር ውሃቸውን የኢየሩሳሌምን ገድቦ በ5 ቀን ውስጥ ኢየሩሳሌም ለእርሱ እንዲያስገቡ ያዘዋል። ሁሉም በተጨነቁ ጊዜ ዮዲት ከመሃል ተነስታ እንዲህ አለች። እግዚአብሔር እንደ ሰው ክፉ አይደለም አይተወንም። ይህንንም 5 ቀን እንጹም እና የእግዚአብሔርን ቸርነት እንይ ብላ ትናገራለች። በቁጥር 32 ላይ እንደምናገኘው ዮዲት ስሙኝ አለች። ዮዲትም ስሙኝ ለልጅ ልጅ ዘመን የሚነገር ስራ እሰራለሁ አለቻቸው። እናንተ ግን በዚህች ሌሊት በበሩ ቁሙ፣ እኔም ከብላቴኔ ጋር እወጣለሁ፣ አገራችንን አሳልፈን ለጠላቶቻችን እንሰጣለን በምትሉበት በእነዚያ ወራቶች የእስራኤል ፈጣሪ እግዚአብሔር ረድቶ በእጄ ያድናል ብላ ትናገራለች። እንግዲህ ተመልከቱ፣ አሁን አንዳንድ ሰዎች በክርስትና ለሴቶች ቦታ የለም የሚለው ተመልከቱ። እንግዲህ የዮዲት ታሪክ ለኛ በጣም ትልቅ ምሳሌ ነው። ጀግንነቷ ሀገርን ለማዳን እስከቻለች ድረስ የእግዚአብሔር ሰው ባህታዊ የነበረችዋን እቺን ሴት በመጽሐፍ ቅዱስ ላይ እንመለከታለን እና ከእስራኤል ከተማ እንግዲህ ከኢየሩሳሌም ወጥታ ወደ ናቡከደነጾር ወደ ፋርሱ ንጉስ ልትሄድ ነው። ከዛ በኋላ እንግዲህ ምን አለች? እኔ የምሰራውን አልነግራችሁም እስኪፈጸም እናንተ ግን አትመርምሩኝ አለቻቸው። እነርሱም ስለ መንፈሳዊነቷ አብዝተው ስለሚያምኗት በፍቅር ሂጂ፣ እግዚአብሔርም ከአንቺ ጋር ይሂድ አሏት። እርሷም ምዕራፍ 9 ላይ የምናነበው ልዩ ጸሎት በቤተ መቅደሱ ተደፍታ ትቢያ ነስንሳ ገላዋ ላይ ጸለየችና ዕጣንን ቁርባንን አቀረበች። ጸሎቷን ስትጨርስ ወደ ቤቷ ተመልሳ የማቅ ልብሷን አወለቀች፣ ገላዋን ታጠበች፣ ሽቱ ተነሰነሰችና ከባሏ ከምናሴ ጋር በነበረችበት ጊዜ የምትለብሰውን የተድላ ልብስ ለብሳ የኢየሩሳሌምን በር አስከፍታ ወደ ናቡከደነጾር ቢትወደድ ሆሎፎርኒስ የሚባል ቢትወደዱ ጋር ትሄዳለች። እዛ ስትደርስ ጠባቂዎቿ የሆሎፎርኒስ ጠባቂዎች ማለት ነው ከየት ነው የመጣሽው ቢሎ ቢጠይቃት በ5 ቀን ውስጥ ኢየሩሳሌምን እንደምትይዙ ስሰማ አምልጬ መጣው፣ ውስጥ ያለውን ምስጢር ለሆሎፎርኒስ ልነግረው አለች። በደም ግባቷም ተደነቁና ወደ ሆሎፎርኒስ ቀጥታ ወሰዳት። የእግዚአብሔርን ሞገስ በእርሷ ላይ አድሮ ነበርና ወደዳት። ለምን እንደመጣችም ጠየቃት። እርሷም ጠላትህ ያሴረውን ሸር በጸሎት እያወቅኩባቸው ለአንተ እንድነግርህና ድል እንድትነሳ እግዚአብሔር ላከኝ አለችው። እርሱም ወዷት በዚህ ተቀመጭ፣ ጥሩ ምግብና መጠጥ ይምጣልሽ አላት። እርሷ ግን የያዝኩት ይዤ በማሰሮ ያመጣሁት ምግብ አለና እሱን እበላለሁ አለች። በዛም ሆና በጸሎት ተጋ ቀኑን ሙሉ ትጾም፣ ማታ ግን የያዘችው ምግብ ትበላ ነበርና አንድ ቀንም የራት ግብዣ አዘጋጅቶ ለአሽከሮቹ እርሷንም እንድትመጣ ጋበዛት። እርሷም ይሄ ዓላማዋ ስለነበር ሄደች፣ ከያዘችው ምግብ በላች። ሆሎፎርኒስ ግን በውበቷ ተደንቆ ብዙ ወይን ጠጥቶ ሰከረና
ሁሉም አሽከሮች ሰከሩ፣ ሁሉም ወጥተው ሆሎፎርኒስና ቅድስት ዮዲት ብቻ ይቀራሉ ማለት ነው። በዚህ ጊዜ ሰክሮ ተኝቶ ስለነበር ሆሎፎርኒስ ሰይፉን ከጎኑ አውጥታ ውርደት ከእስራኤል አርቅ ብላ ወደ እግዚአብሔር ጮኸችና አንገቱን ቆረጠች። በያዘችው ዕቃ ቸብቸቦን ከታ ወደ ሀገሯ ተመለሰች ማለት ነው። ከሩቅ ሆና እንግዲህ ታሪኩን አጠር እያደረኩ ነው መናገራችሁና በሩን ክፈቱ ብላ አስከፈተች። ህዝቡም እሳት አቀጣጥሎ ከቦ ጠበቃት። የናቡከደነጾርን ቢትወደድ አንገት አውጥታ ከስልቻ ውስጥ አሳይቻቸው፣ ሁሉም ተደነቁ። በነጋውም አንገቱን በጦር ሰክታችሁ ለሰራዊቱ አሳያቸው፣ በብዛት ተሰልፋችሁ ሂዱ፣ ሰይፍ ይዛችሁም እነርሱን እናንተን አይተው ወደ ሆሎፎርኒስ በሚሄዱ ጊዜ አንገቱ ተቆርጦ አካሉ መሬት ላይ ወድቆ ባገኙት ጊዜ ይርበተበታሉ፣ ይደነግጣሉ፣ በዚህ ጊዜ ጥለው ይሄዳሉ ብላ ነገራቻቸው ነበርና እንዳለቻቸውም አደረጉ። ሲሄዱም እንደተባለው ፈርተው ብዙዎቹ ሄዱ። በዚህ ጊዜ እስራኤል ወይም ህዝበ እስራኤላውያን ኢየሩሳሌምን ነፃ ወጡ ማለት ነው። ስለዚህ እኛም ዮዲትን የረዳ አምላክ፣ ኢየሩሳሌምን ያዳነ አምላክ እኛንም ከበጣብን ጠላት ጾር እግዚአብሔር እንዲያድነን ይህንን የዮዲትን ጾም በረከት ለማግኘት እንጾማለን ማለት ነው። እንግዲህ ወደ መጨረሻው ጾም ይሄም የአብይ ጾም ቅድም ወደ አስተላለፍነውና አሁን ወዳለንበት ጾም ገብተን ደግሞ የአብይ ጾም እንመለከታለን። እንግዲህ የአብይ ጾም የተለያዩ ስሞች አሉት። ጾም አስተምህሮ ይባላል። ጌታችን የጾመው ለአስተምሮ እኛን ለማስተማር ስለሆነ የመዘጋጀት ጾም ይባላል። እስራኤላውያን ፋሲካን ከማክበራቸው በፊት ይዘጋጁ ነበርና እኛም ለትንሳኤ እንድንዘጋጅ እንጾማልና የመዘጋጀት ጾም ይባላል። የቀድሶተ ገዳም ጾም ይባላል። በብህትውና መኖርን ቀድሶ ክርስቶስ በገዳመ ቆሮንጦስ ሲጾም ሲጸልይ የብህትውናን ኑሮ ቀድሶ ስለሰጠን የቀድሶተ ገዳም ጾም እንለዋለን። እንዲሁም የሚታወቁት የአብይ ጾም ትልቁ ጾም ስለሆነ ማለት ነው። ጾመ ሁዳዴ ማለት ሰፊ እርሻ ማለት ነው። በረከት የሚገኝበት ስለሆነ ጾመ ሁዳዴ የካሳ ጾም ይባላል። በመብል ምክንያት የሞተው ሰው ጌታችን በፈጸመው ጾም ስለ ካሰን የካሳ ጾም ይባላል። እንደገና የድል ጾምም ይባላል። እነዚህ ሶስቱን አረስተ ኃጥው የሚባሉት ክርስቶስ የተፈተነባቸው ሶስት ፈተናዎች ድል የነሳበት ስለሆነ የመጨረሻ የመሸጋገሪያ ጾም ይባላል። ጌታችን ከሕገ ኦሪት ወደ ሕገ ወንጌል ሊያሸጋግረን ገና ሲጀምር የጾመው ጾም ስለሆነ እንዲህ ተብሎ ይሰየማልና ብዙ ትርጓሜዎች አሉት። ሊቃውንት ይፈቱታል በብዙ ባወቅ ነው ግን እስከዚህ ይመስላልና በማቴዎስ ወንጌል ምዕራፍ 4 ላይ እንደምናገኘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እስከ 30 ዓመቱ ራሱን ለዓለም ሳይገልጥ ቆይቶ በ30 ዓመቱ በመጀመሪያ በባህረ ዮርዳኖስ ተጠመቀ። ከዛ በኋላ ቀጥታ ወደ ገዳመ ቆሮንጦስ ነው የገባው። ለምን በ30 ዓመቱ ተጠመቀ? ወይም እስከዛ ለምን መቆየት አስፈልገው ካልን አዳም ሲፈጠር 30 ዓመት ጎልማሳ ሆኖ ነበር የተፈጠረው። ከተፈጠረ ደግሞ ከ40 ቀን በኋላ ነው ወደ ገነት የገባው። የአዳምን በደል ለማጥፋት ጌታችን ደግሞ በ30 ዓመቱ ጠብቆ ተጠመቀ ማለት ነው። ጾሙም እንደዛው ነው እና ራሱንም መግለጽ ጀመረ። ሁለተኛ ደግሞ በእስራኤላውያን ሕግ ሰው ዕውቀት ቢኖረውም ሙሉ ወይም የበሰለ ሰው ተብሎ በአስተሳሰብ የሚቆጠረው ለመምህርነትም በ30 ዓመቱ ስለሆነ ክርስቶስ ከዛ ድረስ ምክንያት እንዳያገኙ እስራኤላውያን አይሁዳውያን ጠበቀ ማለት ነው። ሌላው ለኛ አራያ ለመሆን የጥምቀትን በር ካሳየን በኋላ ቀጥታ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄዶ ዓለምን ማዳን ከመጀመሩ በፊት ለኛም ከአገልግሎት በፊት ጾምና ጸሎት እንደሚያስፈልገን ሊያስተምረን ጌታችን ጾመ ማለት ነው። እንግዲህ 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጌታችን ጾመ ጸለየ ማለት ነው። ጾምና ረሃብ እንዳልነው ቅድም ሁለት የተለያዩ ነገሮች ናቸውና እሱን ሲያስረዳ ምን አለ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል ቅዱስ ማቴዎስ ሲጽፈው። 40 ቀን ምን አለ ጾመ፣ ከሌሊት ጾመ። ከዛ በኋላ ግን 40 ቀን ሲያልቅ ተራበ። ስለዚህ ጾም ማለት በራስ ፍቃድ ራስን በማድከም አባቶይ ስለ ፍቅርህ ደከምኩ አንተ ልጄ ብለህ እንድታረጋጋኝ እንድታድነኝ አለውልህ እንድትለኝ እኔ መጠጊያ አምባህ ነኝ እንድትለኝ እፊት ቆም ያለው እያልን በተመስጦ
ከአምላክ ጋር በፍጹም የመንፈስ ቅዱስ ህብረትና መገናኘት የምንነጋገርበት ነው ጾም ማለት። ረሃብ ግን እንዳልነው ቀደም ምግብ በማጣት የሚመጣ ነው ማለት ነው። በመዝሙር 49 ቁጥር 8 ጀምሮ እንዲህ ይላል፣ እኔ እግዚአብሔር አምላክህ ነኝ፣ ከቤትህ ፍሪዳን ከመንጋ ጊደርን አልወስድም፣ የዱር አራዊት ሁሉ የእኔ ናቸው፣ ብራብም አልለምንህም፣ ዓለም ሁሉ በመላው የማን ነው? የእኔ ነውና የፍሪዳውን ስጋ አልበላም፣ የፍየሉንም ደም አልጠጣም፣ ለእግዚአብሔር የምስጋናን መስዋዕት ሰዋ ያለን እግዚአብሔር ስጋ መዋሃዱን ሲያስተምረን ወይም ሲያስረዳን ተራበ ይላል። ስለዚህ እሱ ክርስቶስ እግዚአብሔር ነው። እግዚአብሔር ደግሞ ምን አልልም አለ በመዝሙር ዳዊት እንዳየ ነው፣ አልበላም ያንተን አልፈልግም አለ። ንጹህ መስዋዕት ነው የምፈልገው፣ ለእግዚአብሔር መስዋዕትን አቅርብ ብሏል። ስጋ መልበሱን ግን ሲያስረዳን ክርስቶስ ተራበ ብሎ እናገኘዋለን ማለት ነው። ስለዚህ መራብ የስጋ ለባሽነት ጠባይ ስለሆነ ሰይጣንም ወደ ክርስቶስ ቀርቦ እነዛ ሶስቱን አርዕስተ ኃጣውእ የሚባሉትን አቅርቧቸዋል። ለመጥቀስ ያክል አንደኛው በምግብ ድንጋይን ወደ ዳቦ አድርጎ በምግብ ፈተነው። ሁለተኛ በመቅደስ ጫፍ አቁሞ ራስህን ጣል አለው። ክርስቶስ አምላክን አትፈታተን ብሎ መጨረሻ ያሸነፈው ማለት። ሶስተኛው ደግሞ ረጅም ተራራ ላይ ወስዶ ፍቅረ ነዋይ ለኔ ከሰገድ ካለው ይሄን ሁሉ ሀብት ንብረት ወርቁን ሁሉ አሳየኝ፣ ይሄን ሁሉ አንተ እሰጣለሁ ቢለው ክርስቶስ ሂድ አንተ ሰይጣን ለጌታ ለአምላክ ብቻ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ብሎ ክርስቶስ የተናገረበት ነው። እንግዲህ ከመጀመሪያው ስንጀምር ድንጋይና ዳቦ ይዞ ሰው መስሎ ሰይጣን የመጣው ድንጋዩን ዳቦ ቢያደርገው ክርስቶስ ማለት ነው የእግዚአብሔር ልጅ እንደሆነ ሊያውቅበት፣ ድንጋዩን ደግሞ ቢያውቅበት ማለት ለማጋለጥ ማለት ነው። በአይሁዶች አእምሮ ውስጥ ገብቶ ቶሎ ሊያሰቅለው፣ እንደገና ደግሞ ድንጋዩን ዳቦ ማድረግ ባይችል ግን ስለ ራቦ በዳቦው ደልሎ ኃጢአት ሊያሰራው ክርስቶስን አንድም በድንጋይ ወግሮ ሊገለው፣ ድንጋዩን ወደ የእግዚአብሔር ልጅ ኮንክ ይህን ድንጋይ ወደ ዳቦ አድርግ እና አንተ ምንም እንብላ አለ። ይህም እንግዲህ ከኛ ህይወት ጋር በጣም ይገናኛል። የዕለት እንጀራችን የሚሰጠን እግዚአብሔር ሆኖ ሳለ ባለቆቻችን በምንፈራቸው በምናከብራቸው በአስተማሪዎቻችን እጅ ላይ የተያያዘ ይመስል ስህተት የሆነ መንገድን፣ ጉቦን፣ ሐሰትን እያየን እንጀራችን እንዳይቋረጥ የሌባ ተባባሪ ጉቦኛ መንገድ ይሄ አጭር መንገዶችን የምንጠቀም ጉቦን፣ ሐሰትን የምንጨምር ሆነን ከእግዚአብሔር መንገድ ስንርቅ እንታያለና ድንጋይን ዳቦ አድርጎ እያታለለን የሆነው ሰይጣን እንደሆነ ግን ብዙ ጊዜ አናስተውለውም እና አይሆንም። የሰው ልጅ በእግዚአብሔር ቃል ነው የሚኖረው እንጂ በዳቦ በእህል ብቻ አይኖርም ብለን ግን የእግዚአብሔር ቃል የታመነ ስለሆነ እንዲህ ብለን መግፋት ግን አልቻልንም። ስለዚህ ይሄንን ነው የምንረዳው ማለት ነው። ሁለተኛው እንግዲህ ከቤተ መቅደስ ከፎቅ ላይ አድርጎ ራስህን ጣል እግዚአብሔር የሚወድህ ከሆነ ያድንሃል እያለ በህይወታችን በሚኖሩ አጋጣሚዎች እንዲሁ ሰይጣን እኛን የሚፈትነን። አሁን ከዚህ ምን እንማራለን ነው? እግዚአብሔር እኛ ያልዘራነውና ያላረስነውን መሬት ፍሬ ስጠን ብለን እንደመለመን ማለት ነው። እኛ መጠንቀቅ ያለብንን ሳንጠነቀቅ እግዚአብሔር ያድነኛል ማለት ይሄ በጣም ሞኝነት ነው። በሰይጣን የፈተነውን ፈተና እንደምልከተ ይሄ ነው። እንዴት ራሳችንን ከፎቅ ላይ እንጥላለን? እግዚአብሔር እኮ ማሽን አይደለም። ራሳችን ስንጥል ታው እያለ እንደገና የሚያነሳን ይሄ እግዚአብሔርን መፈተን። ለዛ ነው ክርስቶስ እግዚአብሔር አምላክን አትፈታተን ብሎ ተነግሯል የሚለና ቀበቶ ሳያስሩ በትንሹ እንኳን መኪና መንዳት፣ ማስክ ሳያረጉ የኮሮና ሴንተር መሄድ አሁን እግዚአብሔርን መፈታተን ነው ካስተዋልና ለዛውም ለእግዚአብሔር ራሱ የሚመች ማንነት ሳይኖረን የሆነ ችግርም ሲገጥመን እግዚአብሔር ለማማረር እየተቻኮልን የኛ ጥፋት ነው ከማለት ይልቅ እግዚአብሔርን ለምን ተውከን ማለት እንወዳለን። ስለዚህ ከዚህ ይህንን እንማራለን። እግዚአብሔር አምላክን መፈታተን ራሳችንን በመጠበቅ ባለብን መጠን መጠበቅ አለብን ነው። አሁን ላይ በዓለማችን ላይ እንደምንመለከተው ሀብታም፣ ታዋቂ፣ ዝነኛ ለመሆን ነፍስን ለኔ ሽጥ እያለ ብዙዎችን ወደ ዘላለም እሳት የሚከተው ሰይጣን ሶስተኛውን ጥያቄ ልክ ለክርስቶስ የጠየቀው አይነት ነው። ይህን ጥያቄ ማቅረብ የጀመረው እንግዲህ ከጥንት ጀምሮ እንደሆነ በዚህ እንረዳለን። ሀብቱ መጥቶ ደስታ የለም። አሁን የሌሎችን ነፍሳቸው ለሰይጣን ሸጠው በደም ፈርመው የሰይጣን ነኝ ብለው ሀብቱ ከመጣ በኋላ ደስታ ግን የላቸው። ዝናው ከመጣ በኋላ ጤና የላቸው። በሰዎች ተወደው ራሳቸውን ግን ስለሰሩት ጥፋት ይጸጸታሉ።
መመለስ ብችል እያሉ በተለያዩ ዘፈኖቻቸው ሲናገሩ እንሰማለን እና ራሳቸውን እስኪጠሉት ድረስ የህሊና ጸጸት ጥሎ እስከ ውድቀታቸው ድረስ ተስፋ ያስቆርጣቸዋል ወይም ያስቆርጠናል ማለት ነው። ስለዚህ ለኛም ወይ ሀብት የለን ወይ አምላክ የለን ከሁለቱም ያጣ ድሃ ሆነን እንድንቆም በዚህ አይነት መልኩ ሰይጣን ይፈትናል። ስለዚህ እነዚህን ሶስቱን አረስተ ኃጣውን የኃጢአት ራሶች ክርስቶስ ድል ስለነሳ ቀደም እንዳልነው የድል ጾም ይባላሉና ይሄን ይመስላል። እንግዲህ የአብይ ጾም ሳምንታት ትርጓሜ ላይ አሁን ቀጥታ እንግባ። እንደሚታወቀው ጌታችን 40 ቀንና 40 ሌሊት ነው የጾመው። እኛ ግን የምንጾመው 55 ቀን ነውና ለምንድነው ይሄ 55 ቀን የተጾመው ብለን ስንመለከት የጌታችን ጾም ከሁለተኛው ጾም ማለትም አሁን ካለንበት ከቅድስት ጀምሮ ነው የሚቆጠረው። ዘወረደ ጾመ ህርቃል ተብሎ በሌላ ስሙ ይጠራል። ምንድነው እንመለከታለንና ጾመ ህርቃልና የመጨረሻው ሳምንት ስሙነ ህማማት እነዚህ ሁለቱ ሲጨመሩ 15ቱ ቀናት የሁለቱ ማለት ነው ሁለቱ ሳምንቶች ሲጨመሩ 55 ቀን ይመጣሉ እንጂ ክርስቶስ የጾመው 40 ቀን ነው። ክርስቶስ የጾመው 40 ቀን ነው ማለት ነው። እና ይሄ ቀደም በፍትሐ ነገሥትም ላይ እንደሰማነው የተጨመሩ ጾሞች ናቸው። ሁለቱ አጽዋማት አባቶቻችን ተስማምተው የወሰኑት አጽዋማት ናቸው ማለት ነው። አሁን ወደ ሳምንታቱ ትርጓሜ እንገባለን። ስለዚህ 8ቱ ሳምንታት እነማን ናቸው ብለን እንመልከት። ዘወረደ ወይም ጾመ ህርቃል፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስና ሆሳዕና ናቸው። ከዘወረደ እንጀምር። እንግዲህ ዘወረደ የአብይ ጾም የመጀመሪያው ሳምንት ነው። ዘወረደ ማለት የወረደ ማለት ነው። ቀጥታ ትርጉሙ ከሶስቱ አካል አንዱ የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያ ሰማያት መውረዱን የምናስብበት ሳምንት ነው። ለዛ ነው ቅዱስ ያሬድ እነዚህን ሳምንታት በድጓው ከፋፍሎ በዜማው አዘጋጅቶ ያስቀመጠልን። ይህ ሳምንት እንግዲህ ሌላኛው ትርጉሙ ጾመ ህርቃልም ይባላል። ህርቃል ታሪኩን አጠር አድርገን ስንመለከተው ህርቃል የሚባል የቢዛንታይን ንጉስ ነበርና በ614 ዓመተ ምህረት ላይ ማለት ነው ከክርስቶስ እርገት በኋላ ኪሪዮስ የሚባል የፋርስ ንጉስ ነበር። እርሱም ጨካኝ አረማዊ ነበርና እስራኤላውያንን ወሮ 60,000 የሚሆኑትን ክርስቲያኖች አቁስሎ ገድሎ 3,000 የሚሆኑ ክርስቲያኖችን ማርኮ ወደ ንግስት እሌኒ ወደ አሰራችው ቤተ መቅደስ ደግሞ ሲገባ የክርስቶስን መስቀል ያስቀመጠችውን አክብራ ያስቀመጠችውን ቢመለከት ቢነካው ያቃጥለዋል። በዚህ ጊዜ ዲያቆናቱ መስቀሉን አስይዞ ይሄዳል ማለት ነው። እንግዲህ ወደ ሀገሩ ከሄደ በኋላ ከርሱ ሸሽተው ያመለጡ ክርስቲያኖች ከ14 ዓመት በኋላ ተሰባስበው ማለትም በ628 ዓመተ ምህረት ማለት ነው ወደ ህርቃል ሄደው አቤቱታቸውን ያቀርባሉ እና ድል እንዲነሳው ይጠይቁታል። እርሱ ግን መልካም ክርስቲያን ነበርና የሐዋርያትን ትእዛዝ አንስቶ ሰው የገደለ ቢኖር እስኪሞት ድረስ ይጹም ይላል፣ እኔ ግን እንደዛ መጾም አልችልም ይላቸዋል። በዚህ ጊዜ ሁሉም ምን ይላሉ? አንተ ብቻ እሺ በለን እንጂ ቅዱስ ዳዊት ሰው ልጅ ቢኖር ስንት ነው አለ? 70 ቢበዛ 80 ዓመት። ስለዚህ 80 ዓመት ኖርክ ብለን ብናስበው ራሱ አሉ 80 ዓመት ኖርክ ብለን ብናስበው 80 ዓመትን በ365 ቀን አድርገን እናባዛውና ይህንን ባለነው ክርስቲያን ህዝብ እናካፍላለን። በዚህ ጊዜ የሚደርሰውን ያህል ጊዜያት እንጾማለን አሉት። ሲያካፍሉትም ስንት ቀን መጣ? 1 ሳምንት ደረሰባቸው። ሁሉም ይህንን ጾሙ። ንጉስ ህርቃልም ሰይፍ መዞ በኪሪዮስ ላይ ይነሳበታል። ድልም ለህርቃል ይሆንና መስቀሉን ይዞ ለመምጣት የታሰሩትን አስፈትቶ መስቀሉን ግን ቢያጣው አንዲት ብላቴና ኪሪዮስ ድል እንደተነሳ ሲመለከት መስቀሉን ሲያስቀብርና ዲያቆናቱን ሲያስገድል ያየችው ብላቴና ቦታውን ትነግረዋለች። እርሱንም አስቆፍሮ ያወጣውና የቀሩትን ምርኮኞች ይዞ ወደ ኢየሩሳሌም ይመለሳል ማለት። ስለዚህ እኛም ከመስቀሉ በረከትን አንድም ለማግኘት አንድም ለንጉስ ህርቃል ብርታት የሆነው አምላካችን ለእኛም መንግስት ማስተዋሉን ጥበቡን ልቦናውን እንዲሰጥ ለኛም ብርታት እንዲሆነን ይህንን ጾም እንጾማለን ማለት ነው። ወደ ሁለተኛው ሳምንት ስናልፍ ቶሎ የምናልፈው ቅድስት ይባላል። ይህ ሳምንት ቅድስት የሆነ ወይም ደግሞ የሆነችውን ቀዳሚት ሰንበትን
እንግዲህ በብሉይ ወይም በኦሪት የመጀመሪያ የማረፊያዋ ቀን 7ኛ ቀን ተብሎ የምትነሳው ቀዳሚት ሰንበት ነበረችና አሁን ቀዳሚትንም ሰንበተ ክርስቲያንን ሁለቱንም እንደ ሰንበት አድርገን እናከብራለን። በዛ ጊዜ ግን ቀዳሚት ሰንበት ስለነበረች ቅድስት ተብላ ትጠራለች። የተለየች፣ የተመረጠች፣ የተቀደሰች፣ የተከበረች ማለት ሲሆን ቀደሰ ማለት አመሰገነ፣ ለየ፣ ባረከ ማለት ነው። እንግዲህ ቅዱስ ያሬድም በድጓው ላይ ዛቲ ዕለት ቅድስት ይእቲ ሰንበቴ ቅድስቴ እንተ አይረፍኩ ቅዱሳነ ኩኑ እስመ አነሂ ቅዱስ አነ አብ ቀደሳ ለሰንበት እያለ ቅዱስ ዳዊት ይናገራል። ማን ነው? ቅዱስ ያሬድ በድጓው ላይ በቅድስት ዕለት አባቶቻችን በሚቆሙት ላይ እንሰማለን። ምን ማለት ነው? ይህች ቀን የተቀደሰች ናት፣ ያረፍኩባት ቅድስት ሰንበት ናት። እኔ ቅዱስ እንደሆንኩኝ እናንተም ቅዱሳን ሁኑ፣ አብ ሰንበትን አከበራት ቀደሳትም ያለ ቅዱስ ያሬድ በዜማ ይገልጽልናል። እንግዲህ የሐዲስ ኪዳን ሰንበት ግን እሁድ ነው። የሐዲስ ኪዳን ሰንበት እሁድ መሆኑን በሰለስቱ ምዕት እንደተደነገገው በፍትሐ ነገሥት አንቀጽ 19 ቁጥር 723 እና 724 ላይ ሰንበት ግን ክርስቶስ የተነሳባት ትንሣኤውን የገለጠበት የተከበረችዋ ዕለት ለፍጥረታት ሁሉ ዳግም መወለድ የተገኘችበት ትንሣኤዋ ስለሆነች ይህችን ሰንበት እንድናከብራት ፍትሐ ነገሥት ላይ ሰለስቱ ምዕት ደንግገው ልናገኛለን ማለት ነው። ቀዳሚት ሰንበትም ግን እንዲሁ ትከበራለች እንጂ የተሻለች አይደለችም። ሶስተኛው እንግዲህ ምኩራብ ይባላል። ምኩራብ የአይሁዳውያን የጸሎትና ቃለ እግዚአብሔር የሚማማሩበት ቤቶች ናቸው። ከጠቢቡ ሰለሞን ካሰራው ቤተ መቅደስ 46 ዓመት ከፈጀው በእግዚአብሔር ረዳትነት ከሰራው 46 ዓመት ከፈጀው ቤተ መቅደስ ጋር አይገናኝም። ያ አንድ ቤተ መቅደስ ነው የነበረው ከኦሪት ከድንኳኗ ቀጥላ የተሰራቸው ቤተ መቅደስ ማለት ነው፣ ታቦተ ጽዮን ያለችበት። እነዚህ ግን ምኩራቦች በዛን ጊዜ ብዙ ነበሩ። ብዙ ሰዎች ይጸልዩበት፣ ይጾሙበት፣ ትምህርት ይማማሩበት የነበረው ነው እና ምኩራብ የተባለ ይህ ነው። በዚህ በምኩራብ ዕለትም ጌታችን የመጀመሪያውን አንጾተ ቤተ መቅደስ ወይም ቤተ መቅደስን የማንጻት ስርዓት አድርጓል። ይህ በዮሐንስ ወንጌል ምዕራፍ 2 ቁጥር 14 ላይ እንደምናገኘው በቤተ መቅደሱ ዙሪያ በሬዎች፣ በጎችን፣ ርግቦችን የሚሸጡ ገንዘብ ለዋጮችን ያገኛል። የገመድ ጅራፍ ክርስቶስ አበጅቶ ይላል። አንድም ሐዋርያትን እንዲያበጅለት አድርጎ በጅራፍ በግና በሬዎችን አስወጣ። አስተውሉ፣ በግና በሬ ሰው አይደለም ክርስቶስ በጅራፍ የገረፈው፣ በግና በሬዎችን አስወጣ ከመቅደሱ። የለዋጮቹን ገንዘብ ደግሞ አፈሰሰ፣ ገበታቸውንም ገለበጠ። ርግቦቹንም ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። አታድርጉት አላቸው። እንግዲህ ይሄ በተአምራት በስተመጨረሻ ግን ክርስቶስ የሰውን ሀብት ንብረት ደፍቶ የሚተው ጨካኝ አምላክ ስላልሆነ ሀብት ንብረታቸውን በተአምራት እንደመለሰው ሊቃውንት ይነግሩናል። ከዛ ግን ክርስቶስ ምን አለ? ቤቴሰ ትሰመይ ቤተ ጸሎት ብሎ ይናገራል። እዚህ ጋር በትርጓሜ መጽሐፍ እንደምናገኘው ክርስቶስ መልሶላቸዋል ደመወዛቸውን ማለት ነው። ሐዋርያትን በዚህ ጊዜ ክርስቶስ እንዲህ ሲያደርግ ከቤተ መቅደስ ሲያስወጣ ቅንአተ ቤትከ በልዐኒ የሚሉ የቅዱስ ዳዊት የትንቢት ቃል አሰቡ ይላል ዮሐንስ ወንጌል ሲናገር። የቤተ ቅናት ምን አለኝ በላኝ የሚለውን ቃል ማለት ነው። እዚህ ቤተክርስቲያን ስንል ሶስቱን ሚስጥራት ማለታችን ነው። ክርስቶስ በጣም በተለየ መልኩ እዚህም ጋር የገለጸልና ቤቴን ሲል ወይም ቤተ መቅደሱን ሲል ቤተክርስቲያን ሲል ሶስቱን ምሳሌዎች ክርስቶስ እዚህ ጋር ይናገራል። ምን ብሎ ነው የሚገልጸው ብለን ስንመለከት የአባቴን ቤት የወንበዴ ቤት አታድርጉት ሲላቸው ይህንን ስለምታደርገው ነገር ምን ምልክት ታሳየናለህ አሉት። ምን ምልክት ታሳየናለህ? ያንተ ስልጣን እንደሆነ ማለት ነው። ከዛ በቁጥር 19 ላይ ክርስቶስ ምን ይላል? ይህ ቤተ መቅደስ አፍርሱት፣ 46 ዓመት የፈጀውን የጠቢቡ ሰለሞን ማለት ነው፣ በሶስተኛው ቀን አነሳዋለሁ አላቸው። እነርሱም ስለ ጠቢቡ ሰለሞን ስለሰራው ቤተ መቅደስ መስሏቸው እንዴት ትችላለህ አሉ። ቁጥር 21 ግን ክርስቶስ ምን ይላል? መጽሐፍ ቅዱስ ምን ይላል? እርሱ ግን ይላል ዮሐንስ ሲናገር፣ እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር እንጂ ይላል። ስለዚህ ቤተ መቅደስ ስንል
አንድም የራሱን አካል የኛ አካላችን ቤተ መቅደስ ይባላል። አንድም ህንጻ ቤተክርስቲያኑ ቤተክርስቲያን ይባላል። አንድም የኛ የምእመናን ህብረት ምን ይባላል? ቤተክርስቲያን ይባላል ማለት። ስለዚህ የነ ሐዋርያት ስለ ትንሣኤው እየተናገረ እንደነበር የተረዱት ክርስቶስ ከሙታን ከተነሳ በኋላ ነው። ስለዚህ በምኩራብ ይሄን የተፈጸመው። አራተኛው መጻጉዕ ነው። በዮሐንስ ወንጌል እንዲሁ በምዕራፍ 5 ላይ ስለምናገኘው ሰው ታሪክ ይሆናል ይህ ሳምንት የምናስብበት ማለት። ይህም በመጽሐፍ ቅዱስ ስሙ ያልተጠቀሰ ነገር ግን በሽታው ከደዌና ከአልጋ ቁራኛነት ከፍ ያለ ስለነበር ይህ የበሽታ ስም ነው መጻጉዕ። በነገራችን ላይ መጻጉዕ የበሽታ ስም ነው እንጂ የሰውየው ስም አይደለምና ከፍ ያለ በሽታ መጻጉዕ ይባላል። ስለዚህ ይህ መጻጉዕ የነበረው ሰው 38 ዓመት በህመም ይሰቃይ ነበር። ከአልጋው ላይ ተጣብቆ ጀርባው እስኪተላ ድረስ ትል እስከሚያፈራ ድረስ ከአልጋው ጋር የተጣበቀ ነበርና ታሪኩን የሚለውጥ የኛ መድኃኔ ዓለም ክርስቶስ ይህንን ሰው በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ በምትባል መጠመቂያ ቦታ እንዳገኘው እንመለከታለን። እንግዲህ ይህ ቤተ ሳይዳ ወይም ደግሞ መጠመቂያ ቦታ 5 የመመላለሻ መንገዶች ነበሩት ይላል ዮሐንስ ሲነግረን በመጽሐፉ በወንጌሉ ላይ። ይሄ የበጎች በር የሚባለው ደግሞ እንግዲህ አባቶቻችን ሲተረጉሙልን በዛን ጊዜ ለእግዚአብሔር መስዋዕት የሚቀርቡ በጎች የሚገቡበት በር ነበረ። መስዋዕት ለማቅረብ ወደ ቤተ መቅደስ የሚገቡበት በር ነበር። ከዛም በኋላ ደግሞ እንግዲህ በአሁኑ ደግሞ በሐዲስ ኪዳን ደግሞ ቅዱስ እስጢፋኖስ ሊወግሩት ያወጡበት በር ይሄ በር ነው የበጎች በር የሚባለውና አንድም ደግሞ የአንበሳን በር ይባላል። የአንበሳ በር ይባላልና ይሄ የበጎች በር የተባለው ሚስጥሩ ይሄ ነው። ስለዚህ በዚህ ስፍራ መጽሐፍ ቅዱስ እንደሚነግረን በሽተኞች፣ ዕውሮች፣ አንካሳዎች ይላል ሰውነታቸው የሰለሉ ብዙ ሰዎች ይተኙ ነበረ ይላል ዮሐንስ ወንጌል ሲናገርና አንዳንድ ጊዜ የጌታ መልአክ ይላል ዮሐንስ በወንጌሉ የጌታ መልአክ የተባለው እንግዲህ ሩፋኤል ነው። ሩፋኤል ብሂል ወይም ሩፋኤል ማለት እግዚአብሔር ፈዋሽ ነው ማለት ነው እና እሱ እንደሰለጠነ ይነግረናል። ምክንያቱም እርሱ ከሰባቱ ሊቃነ መላእክት አንዱ ሲሆን በቁስልና በበሽታ ላይ የተሾመ እንደሆነ ድርሳኑ ይነግረናልና ሊቃውንተ ቤተክርስቲያንም ሲያብራሩት ጥልቅ ነው። ስለዚህ ቅዱስ ሩፋኤል ግን እንደሆነ ያ የሚመጣ የነበረው መልአክ በዚህ እንረዳለን። እኔ ግን እዚህ ጋር ልገድበውና ወደ ታሪኩ ልመለስ። ስለዚህ ይህ መልአክ ወደ መጠመቂያ ወርዶ ውሃውን ያናውጥ ነበር እና መልአኩን ውሃውን ባናወጠው ጊዜ መናወጥ በነበረበት ጊዜ የውሃውን መናወጥ ሲያዩ የያዙትን ህመምተኛ ወደ ጠበሉ ያስገቡት ነበርና የመጀመሪያ የተጠመቀው ይድን ነበር። አንድ ሰው ነበር የሚድን የነበረውና ብዙ ሰዎች በዛ ቦታ ላይ በ5ቱ መመላለሻ ቦታ ላይ ይተኙ ነበር፣ መናወጡን ጥበቃ ማለት ነው። መጻጉዕን ግን ስንመለከት ቁጥር 5 ላይ የዮሐንስ ወንጌል ምዕራፍ 5 ቁጥር 5 ላይ መጻጉዕ ዘመድ ወዳጅ የሌለው መልአኩ ሲመጣ ደግሞ አንስቶ ወደ መጠመቂያ ቦታ የሚወስደው ሰው የሌለው መጻጉዕ ነበረ። በዚህ ጊዜ ክርስቶስ ወደ እርሱ መጣና ለፍጥረታቱ የሚራራ አምላክ የሚሆነውን ሁሉ ደግሞ የሚያውቅ ከመሆኑ በፊት የሚያውቅ አምላክ ነበርና ክርስቶስ የሚያድነው መጻጉዕ መጨረሻ እንደሚክደው በሐሰት እንደሚመሰክርበት አምላኩን በጥፊ እንደሚመታ ክርስቶስ እያወቀ ግን ምን አለው? በዛች ሰዓት አዘነለትና ተኝቶ ባየው ጊዜ ብዙ ዘመን እንዲህ እንደነበረ አውቆ ይላል መጽሐፍ ቅዱስ ልትድን ትወዳለህን አለው። ይሄ እንግዲህ በጣም የሚገርም ቃል ነው። ልትድን ትወዳለህን አለው። አያችሁ አሁን የኛ ጌታ የሰላማችን ባለቤት መዳናችንን ራሱ ጠይቆ ነው የሚሰጠን። ነፃ ፈቃዳችንን በመጠቀም ነፃ ፈቃዳችንን ሳይጋፋ በግድ አይደለም የሚያደርገው አምላካችን ጠይቆን የኛን ፍቃድ ጠይቆ ነው። መጻጉዕ ግን ክርስቶስ መሆኑንና አምላክ መድኃኔ ዓለም ክርስቶስ ፊት ለፊቱ ሆኖ እያወራው እንደሆነ ስላልገባው አምላክ እያናገረው የእርሱ መልስ ግን በጣም ይደንቃል። ምክንያቶች ነበር ሲደረደር የነበረው። እግዚአብሔር በህይወታችን የሚገለጥባቸው መንገዶች ስናስተውላቸው እኛም በዘመናችን መጻጉዕዎች ነን። የነፍሳችን መድኃኒት የታመመውን እኛነታችንን ሊጎበኝ ሊፈውስ ሊያራራን ሊያረጋጋን ከህመማችን ሊያስታግሰን እግዚአብሔር ሁሉ ጊዜ በተለያዩ ሰዎች በተለያዩ አጋጣሚዎች ወደ ህይወታችን
ቀርቦ ነፍሳችን አሳዝነው ልጄ ሆይ ካለህበት ህመም ካለህበት ስቃይ ካለህበት ጉዳት ከማስመሰል ኑሮ ተጎርተህ መሳቁ ተደብቆ ለቅሶ በሰዎች ተከበህ ብቸኝነቱ ስለ ሰላም እያወራ ሰላምን ማጣቱ ለማን ልናገር ብለህ ወይም ብለሽ በየዘመናቱ ስትሰቃይ የዘመናት እረፍትህን በማጣት የዘመናት ሚስጥርህን ይዘህ ለጓደኛሽ ብትናገሪው እንዳትፈርድብሽ እንዳይፈርድብህ ምን ብለሽ መናገር ራሱ ወይ ምን ብለህ መናገር እንዳለብህ ጨንቆ ቤትህን ዘግተህ ብቻህን የምታለቅሰውን አንተን መጻጉን ክርስቶስ ላድንህ ከመምህ ላንሳ ከስቃይ ልፈውስህ የተሸከምከውን ምስጢር እንቆቅልሽ እኔ ልፍታልህ ልትድን ትወዳለህን ብሎ ክርስቶስ እኛን ይጠይቀናል። ህመማችንን ተመልክቶ ስቃያችንን መጨናነቃችንን ተመልክቶ ብቻችንን ሆነን ቤታችንን ዘግተን የምናለቅሰውን እኛነታችንን ተመልክቶ ክርስቶስ ሊያድነን ይህን ጥያቄ ይጠይቀናል። እኛ ግን እንግዲህ የእግዚአብሔር መድኃኒት ፊታችን ሆኖ ቀሎ ስለቀረበልን አምፀን ክርስቶስን እንተዋለንና መጻጉም አምላኩን አላወቀምና ብዙ አብራራ ሊረዳው የሚፈልገው ዘመድ ጓደኛ መስሎት በስጋዊ ሐሳብ ዋው በተናወጠ ጊዜ በመጠመቂያት ውስጥ የሚያኖረኝ ሰው የለኝም አለ። እኔ ስመጣ ሳለሁ ሌላው ሰው ቀድሞ ይወርዳል ብሎ ለነፍሱ መድኃኒት ለክርስቶስ ያስረዳዋል፣ ምክንያት ያቀርባል። ተመልከቱ እንግዲህ ክርስቶስ የጠየቀውና በሽተኛው መጻጉዕ የሚመልስለት የተለያዩ መልሶች ናቸው። ክርስቶስ የኛን ምክንያትና ችግሮቻችን የደረሱብንን ትላልቅ መሰናክሎች እንድንነግር አይደለም የሚፈልገው። ሁሉንም ያውቃል ክርስቶስ፣ ሁሉንም አይቶታል። እርሱ ማወቅ የሚፈልገው የመጨረሻ መልሳችን ነው። አድነን የሚለውን መልስ አቀቶናል፣ እጃችንን ላንተ ሰተናል፣ አንተ ምራን የሚለውን መልስ ክርስቶስ ይፈልጋል። ለዛ ነው ክርስቶስ መጻጉዕን ተነሳና አልጋህን ተሸክመ ሂድ አለው፣ አዳነው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ ይላል። ክብር ለአምላካችን ይሁን። ከዛ ይቀጥልና ያም ቀን ሰንበት ነበር። ይሄንን እንግዲህ በደንብ አድርጋችሁ ያዙልኝ። ያም ቀን ሰንበት ነበር። ይህች ቀን ክርስቶስ ለመከሰስ የመጣበት ቀን ስለነበረ ነው። ይሄንን ግን ባለማስተዋል ስለሆነ ማለት ነው። እንግዲህ የኛ አምላክ ክብር ይግባውና ይሄ ነው እኛን ለማዳን ምክንያት የማያስፈልገው ዋጋ የማይጠይቀን። እኛ ግን እንደው ለምዶብን ዋጋ ካልተጠየቅን የዳንም ስለማይመስለን ወሳኙ ነጥብ በዚህ ሳምንት የምናስበው ይሄንኑ ነው፣ ስለ መጻጉዕ ማለት ነውና አይሁዶችም የተፈወሰውን ሰው ሰንበት ነው አልጋህን ልትሸከም አልተፈቀደልህም አሉት። ስለዚህ ከላይ እንዳየነው በሰንበት ቀን ነበረ መልአኩ ወደ ቤተ ሳይዳ የመጣው ወይም ቤተ ፋጌ ወደሚባል ወደ ጠበል ቦታ ወደ መጠመቂያ ቦታ የመጣው በሰንበት ቀን ነው። አንድ ጌታ ያዳነው በሰንበት ቀን ነው። ሁለት እነዚህም ሰዎች ደግሞ አልጋህን ተሸክመ ልትሄድ አይገባህም ሰንበት ነው ያሉትም በሰንበት ቀን ነው። ከዚህ በኋላ ምን አለ መጻጉዕ? ያዳነኝ ያህ ሰው አልጋህን ተሸክመ ሂድ አለኝ አላቸው። እንግዲህ ይሄ በጣም የሚገርም ነው። 38 ዓመት የተሸከመችውን አልጋ መጻጉዕ ተሸክሟት ሄደ። አይሁዶችም ማን ነው ተሸክመ ሂድ ያለህ ሲሉት ክርስቶስ ከእርሱ ፈቀቅ ብሎ ስለነበረ ያዳነው ማን እንደሆነ አላወቀም ይላል። እዚህ ጋር ነው አሁን ከመጻጉዕ ጋር በህይወት የምንገናኘው ብዬ የማስበው። መጻጉዕ በክርስቶስ ቃል እንደዳነ ያውቃል፣ ማን እንዳዳነው እንኳን ግን አላወቀም። ክርስቶስ አልጋህን ተሸክመ ሂድ ያለው ዝም ብሎ ተረኛ መንገደኛ አይደለም። ተራ መንገደኛም ቢሆን አልጋህን ተሸክመ ሂድ ቢለው አልጋውን መሸከም አይችልም። ይሄ ያዳነው ሌላ ሰው ልዩ የሆነ ሰው እንደሆነ ያውቃል፣ ግን ማን እንዳዳነው እንኳን አላወቀም። እኛም የማንወጣው ችግር አጋጥሞን በስራ ቦታ ችግር ተፈጥሮብን ወደ አምላክ ጸልየን ከዛ መከራና ጭንቀት ግን ሲያወጣን ከችግር ያወጣን አለቃችን እንጂ ክርስቶስ አይመስለንም። አያችሁት? ያሳለፈን ብር የሞላልን ችግራችንን የሸፈነልን ጓደኛችን ይመስለናል እንጂ እግዚአብሔር እንደሆነ ግን አናስተውለውም። ክርስቶስ ግን የመጻጉዕን ድክመት አይቶ ማንነቱን ሊገልጽለት በቤተ መቅደስ አገኘውና እንዲህ አለው፣ እነሆ ድነሃል አለው። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ ብሎ ከዚህ በኋላ በክርስቶስ ላይ ስለሚያመጣው ጥፋት አስጠነቀቀው። በሚገርም ሁኔታ ግን እንዲህ የተነገረው እንኳን አልሰማም።
ጥፋት አጣጥፋ ትወርቃለህ እንደነበርከው ትሆናለህ ቢለውም አልሰማም። ምን አደረገ? ክርስቶስ እየነገረው ሄዶ ያዳነው ኢየሱስ ክርስቶስ እንደሆነ ለአይሁድ ነገራቸው። ከሰማይ አምላክ የምድር ኃያላንን እሱ መረጠ። ኢየሱስ ግን አባቴ እስከዛሬ ይሰራል አላቸው፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እውነት ነው። አባቴ እስከዛሬ ድረስ ይሰራል አለ። ይሰራል፣ በሰንበት ቀን ይሰራል። አዎ የእግዚአብሔር መልአክ እኮ ለዛ ነው በሰንበት የመጣው። በሰንበት ቀን ልክ እንደ አይሁዳውያን ይሄ መመጻደቂያ ካልጋችን ሳንነሳ ዝም ብለን ተኝተን ቀጥ ብለን የምንውልበት አይደለም፣ መልካም ስራ የምንሰራበት ነው። ክርስቶስ በተደጋጋሚ ይሄን የነገራቸው ግን ሊቀበሉት አልቻሉም። እንደውም ሊወግሩት ፈለጉት እንጂ። ስለዚህ በሰንበት ድህነት ሊደረግ ይገባል። ለዛ ነው መልአኩን በሰንበት የመጣው። መልአኩ በሰንበት መጥቶ ሲፈውስ መልአኩ ለምን ፈወሰ አላሉ። ክርስቶስ ግን ሲፈውስ እሱን ሊገሉት ሊወግሩት ፈለጉ ይላል። እና እንግዲህ ይህ መጻጉዕ የተባለ ሰው የትርጓሜ ጸሐፍት እንደሚነግረን ክርስቶስ ለፍርድ ሸንጎ ሲቀርብ በሐሰት ምስክር የመሰከረበት ይህ ሰው ነው፣ በሰንበት አዳነኝ ብሎ ማለት ነው። ጌታንም በጥፊ የመታው እርሱ ነው። ክርስቶስም የብዙዎች ጥፊ አላመመው ነበር፣ የእርሱ ግን አመመችውና ምን አለ? ሌሎቹ ሳያውቁኝ መቱኝ፣ አንተ ግን ምን መጥፎ አደረግኩብህ? ምን መጥፎ አድርጌብህ መታኸኝ አለው። በዚህ ጊዜ እጁም የመጻጉዕ እንደሰለለች ቀረች። የሚያበላንን የሚያጎርሰንን መንከስ ማለት ይሄ ነው። የሚወደንን አምላክ በሰው ፊት ያዳነንን አምላክ ጎብጠን የነበረውን ያዳነንን አምላክ ግን እኛ እንክደዋለን። ብቻችንን ስንሰቃይ አይቶ ሰው ሁሉ ጥሎን በሄደበት ጊዜ ያዳንን ቀን ያደረገንን አምላክ ግን ቀን ሲያልፍልን በክርስቶስ እንዳለፈልን ረስተነው ለክርስቶስ ማመስገን፣ ጸሎታችንን ማቅረብ፣ ምጽዋታችንን ማቅረብ፣ መባችንን በእግዚአብሔር ፊት ማቅረብ ሲኖርብን ከተላልቅ ከከበሩት ሰው ጋር ሆነን ክርስቶስን እንዘነጋለን። ስለዚህ ከመጻጉዕ የምንማረው ነገር ይሄ ነው። እንግዲህ አይሁዶችን ለመክሰስና ክርስቶስን ለመያዝ ካላቸው ፍላጎት እንጂ የክርስቶስን ቃል ለመስማት ፈቃደኛም አልነበሩም። እና እንግዲህ በሙሴ ላይ ያደረው እግዚአብሔር በሰንበት መልካም ስራን አትስሩ አላለም። ስራን አትስሩ፣ ስራ ይሄ የሚያደክሙ ስራዎች ለብር ለጥቅም ይሁኑ አትስሩ፣ መልካም ስራ አትስሩ፣ ነፍሳችሁን አሳርፉ አላለም። ይሄን ያለን ወደ አምስተኛው ሳምንት ስናልፍ ደብረ ዘይት ይባላል። ደብር ተራራ ሲሆን ዘይት ደግሞ ያው ዘይት ነው፣ የዘይት ተራራ ማለት ነው። ይሄ የዘይት ተራራ ተብሎ የተነሳበት እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በማቴዎስ ወንጌል ምዕራፍ 24 ላይ እንደተዘገበው ንገረን የመምጣትህ የዓለምን መጨረሻ ምልክቱስ ምንድነው ብለው በጠየቁት ጊዜ ስለ ዓለም ፍጻሜና ምልክቱ በ10 ነጥቦች አስቀምጦ ሲያስረዳቸው እንመለከታልና በዛች በደብረ ዘይት በተራራዋ ላይ ስላስተማረ ደብረ ዘይት ተብሎ ተጠቅሷል። በግሌ ሰዓት በጣም ስለሚገልብኑ ደርዛ ለመጓት ደብረ ዘይት በጣም በስፋት የሚነገር በስፋት የሚንረዳው ትምህርት ስለሆነ የዓለም ለውጦችና የክርስቶስ መምጣት የሚል ያዘጋጁትን ትምህርት እሱን እንድታዳምጡ ተጋብዛለሁኝ። ከኔ የበለጠ ግን የቀሲስ ዶክተር ዘበነ ለማን ትምህርት ሐሰተኛው መሲህ የሚለውን ትምህርቱ ብታዳምጡ ደግሞ በይበልጥ መከራለሁኝ ማለት ነው፣ ጊዜ ለመቆጠብ ያክል እና እንግዲህ በዚህ በደብረ ዘይት ሳምንት ምስባኩም እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ እየተባለ በመዝሙረ ዳዊት መዝሙር 49 ቁጥር 3 ላይ ይሰበካል። እግዚአብሔርሰ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ እየተባለ
ምስባኩም ይሰበካል ማለት ነው። እና እኛም እንግዲህ ይህንን እያሰብን እግዚአብሔር በገሃድ ይመጣል አምላካችንም ዝም አይልም እሳትን በፊቱ ይነዳል እያለ ስለ ዳግም ምጽአት ስለ ክርስቶስ መምጣት የሚናገርበት ሳምንት ነው። ይህን እያሰብን ወደ ንስሐ አባቶቻችን እየቀረብን ንስሐ እንድንገባ ቤተክርስቲያናችን ታስተምረናለች ማለት ነው። ስድስተኛው እንግዲህ ገብርኄር ነው። ገብር ማለት አገልጋይ ማለት ነው። ኄር ደግሞ ማለት ቸር ታማኝ ማለት ነው። ስለዚህ ታማኝ ወይም ቸር አገልጋይ ብለን ስድስተኛውን ሳምንት የተሰየመው እናገኛለን። የዚህ ሳምንት ታሪክ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ክርስቶስ በምሳሌ ያስተማረው ታሪክ እናገኘዋለን። እንግዲህ ወደ ሌላ ሀገር የሚሄድ አንድ ሰው ነበር ይላል። ባሮቹን ጠርቶ ለእያንዳንዱ እንደ አቅሙ ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ሰጠው። እንደሄደ ባለ 5ቱ ነግዶበት ወጥቶ ወርዶ 5 አተረፈ። ባለ 2ቱም ወጥቶ ነግዶ ሰርቶ 2 አተረፈ። አንድ የተቀበለው ግን ምድር ቆፍሮ ገንዘቡን ቀበረ ይላል። ከብዙ ዘመን በኋላ የባሮቹ ጌታ መጣ እና ተቆጣጠራቸው። ሁለቱም ሰርተው ያተረፉትን ባለ 5ቱም 10 አድርጎ ባለ 2ቱም 4 አድርጎ ቀረበ። አንዱ ጋር ግን ሲመጣ ሁለቱንም እንግዲህ ይሄ ባለቤት ምን አለው? በጥቂት አንተ በጎ ታማኝ ባሪያ በጥቂት ታምናሃልና በብዙ ሾመሃለው ወደ ጌታ ደስታ ግባ አላቸው። ሁለቱንም ባለ 1 መክሊቱ ግን ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨለማ ጨካኝ ሰው መሆንህን አውቃለሁና ፈራሁና በምድር ቀበርኩት አለ። ተመልከቱ እንግዲህ መክሊት ነው የሰጣቸው። ጨካኝነቱንም ይሄ ሰው አያውቅም። ነገር ግን ሌቦች እንዳይሰርቁበት ስለፈራ ነው ይሄን ያደረገ። ጌታው ምን አለው? እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ ካልዘራሁበት እንዳጭ ካልበተንኩበትም እንደምሰበስብ ታውቃለህን አለው። ጌታም መክሊቱን ውሰዱበት 10 መክሊትም ላለው ስጡት አለ። በዚህ ጊዜ ያለው ይጨመርለታል፣ የሌለው ግን ያለው እንኳን ይወሰድበታል ብሎ ክርስቶስ አስተማረና ከዛ ምን አላቸው? የማይጠቅመውን ያንን ባሪያ በውጭ ወዳለው ጨለማ አውጣታችሁ በዚያ ለቅሶና ጥርስ ማፋጨት ወዳለበት ጣሉት ብሎ ክርስቶስ ያልታዘዘውን ባሪያ በሲኦል ጨለማ ሲቀጣ ያሳየናል ማለት ነው። እንግዲህ ባለ 5 እና ባለ 2 መክሊቶች የተባሉት በገነት ደስታ ባረካቸው ወይም በገነት ውስጥ የዘላለም ደስታ ወዳለበት ያለው ይሄንን ነው። ወደዛ አስገባቸው። እነዚህ ገብርኄር ይባላሉ፣ ታማኝ አገልጋዮች ናቸው። ያ ባለ 1 መክሊት ደግሞ የተሰጠውን ያላተረፈ ይልቁንም የደበቀ ይልቁንም ደግሞ ባለቤቱን የተሳደበው ደግሞ ገብረ አካይ ይባላል። ክፉ አገልጋይ፣ ክፉ ባሪያ ማለት ነው። እንግዲህ መክሊትም ምሳሌ ሲፈታ ለእኛ ለክርስቲያኖች እግዚአብሔር የሰጠን ስጦታ ጸጋ ማለት ነው። የመዘመር፣ የመስበክ፣ የማገልገል፣ የማስተማር፣ ሰዎችን የመርዳት መልካም የመሆን ጸጋ ማለት ነው። እግዚአብሔር ጸጋውን ሰጥቶን አለመግባትና አለማገልገል እኔ ደሃ ነኝ ማለትና እግዚአብሔርን ማሳዘን ነው። መክሊቶቹም እንደየአቅማችን ነው ለኛ የተሰጠን። ስለዚህ እግዚአብሔር መክሊትን ሲሰጠን ወርደን ለመልካም ስራ ለገነት መግቢያ የሚሆንን መልካም ስራ አትርፈን ልንገኝ ይገባናልና እንግዲህ ባለ 5 መክሊት የተባሉት እነ ጳጳሳትን፣ ባለ 2 መክሊት ቀሳውስትን፣ 1 የተባሉት ደግሞ ዲያቆናት እኛን ይመስልበታል ማለት ነው። የእግዚአብሔርን ቃል ተቀብለን በንጽህና ማገልገል እንዳለብንና ራሳችንን ጽኑ ማድረግ እንዳለብን በዚህ ሳምንት እንማራለን ማለት ነው። ወደ 7ኛው ስንሄድ ኒቆዲሞስ ነው። ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ ታሪኩን የምናገኘው ከፈሪሳውያን ወገን የአይሁድ አለቃ ከሊቃውንቶቻቸውም ከሽማግሌዎቻቸውም ማለት ነው መካከል የነበረ ስሙ ኒቆዲሞስ የሚባል ሰው ነበር ይለናል የዮሐንስ ወንጌል። ክርስቶስ ስለ አምላክነቱ የሚናገራቸው መለኮታዊ ቃላት ይሰማ ነበርና ይህ ኒቆዲሞስ የተባለ ሰው እጅግም በትምህርቱ ስለተደነቀ በአካል ሄዶ ከእግሩ ስር መማር ወደደና ወደ ክርስቶስ ሊሄድ ፈለገ። ነገር ግን የሚሄድበትን ቀን ፈራ። ለዛም ሌሊትን መርጦ ለመማር ሄደ። ለምንድነው ኒቆዲሞስ ሌሊትን የመረጠው ብለን ስንመለከት እንግዲህ ቢያንስ 3 ነጥቦችን እናነሳለን። አንደኛው ከክርስቶስ ጋር መታየት በሰዎች ዘንድ ስላልፈለገ፣ 2 የኦሪት አዋቂ ስለነበርና ከእርሱ እግር ስር ሆኖ ለመማር ቢሞክር እዛ ያሉት ሰዎች የተማረ አይደል እንዴ ገና ይማራል እንዴ እንዳይሉት ፈርቶ፣ አያችሁት? ገና ይማራል እንዴ እንዳይባል ራሱ በቃ አዋቂ ነው
ብሎ ራሱን ከፍ ስላደረገ ሰዎችን ከፍ ስላደረገ ራሱን ዝቅ አድርጎን የማላውቅ ገና መማር ያስፈልገኛል ብሎ ማለት ስላልፈለገ። 3 በአይሁድ ሹማምንት ዘንድም ክርስቶስ የተናቀ ነበርና የእርሱ ደቀ መዝሙር ሆነ ተብሎ ወሬው መሰማት ለእርሱ ከባድ ነበር። እንደገና በአይሁድ ሸንጎ ከሽማግሌዎች አንዱ ስለነበረ ከዛ ሹመቱ እንዳይነሳ ሹመቱን ስለፈለጋት በሌሊት ሰው በሌለበት ጊዜ ተደብቆ ወደ ክርስቶስ ሄዷል ማለት ነው። እንግዲህ ይህ ኒቆዲሞስ በሊቃውንት ሲታይ ጀማሪው ወይም ገና ወጣኒው ኒቆዲሞስ ይባላል። ገና ጀማሪው ይሄ በኒቆዲሞስ እንግዲህ የኛንም ህይወት እንመለከትበታልና ይሄ የጀማሪው ኒቆዲሞስ ህይወት ነው። ከዛ በኋላ ኒቆዲሞስ ወደ ክርስቶስ ሄዶ ለማድነቅ መምህር ሆይ እግዚአብሔር አለ ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። እንግዲህ እዚህ ጋር ኒቆዲሞስ መምህር ሆይ ብሎ ከእርሱ የበለጠ መምህር እንደሆነ በመመስከር ጀመረ። ከዛም በክርስቶስ እንዳመነ ሲመሰክር እግዚአብሔር ከአንተ ጋር ካልሆነ አለ ይህ የምታደርገውን ምልክት ማንም ሊያደርግ አይችልም አለ። ከእግዚአብሔር ዘንድ እንደመጣህ ደግሞ ምን እንላለን አለ እናውቃለን አለ። ክርስቶስ ግን ልብና ኩላሊትን የሚመረምር አምላክ ነውና ገና በክርስቶስ ከልብ እንዳላመነ ሲመለከት ኒቆዲሞስን ሙገሳውን ትቶ እንዲህ አለው ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ስለዚህ ሙገሳውን ተው ነው። የእግዚአብሔርን መንግስት ለመውረስ ምን ማለት አለብህ? ዳግመኛ መጠመቅ አለብህ። ዳግመኛ መወለድ አለብህ። መወለድ ስንል ደግሞ በመንፈስ ቅዱስ ጥምቀት ነው። ኒቆዲሞስ ግን በስጋዊ እሳቤ ምን አለ? ሰው ከሸመገለ በኋላ እንዴት ይወለዳል አለው። ዳግመኛ ወደ እናቱ ማህፀን ገብቶ ሊወለድ ይችላል እያለ መፈላሰብ ጀመረ። ሰዎች ስንባል እኮ እንዲህ ነው። ክርስቶስ ግን የስጋ መወለድን ሳይሆን በመንፈስ ከጥምቀት የሚገኘውን መወለድ ስለነበር ሲናገር የነበረው። ቀጥሎ ምን አለ? ከስጋ የተወለደ ስጋ ነው አለ። ከስጋዊ እናት አባት የተወለደ ከመንፈስም የተወለደ መንፈስ ነው ብሎ በጥምቀት ካልሆነ የመንፈስ ቅዱስን ህብረት እንደማይዋሃደን ነገረው ማለት ነው። ከዚህ በኋላ ይቀጥልና እንደገና ልትወለዱ ያስፈልጋችኋል ስላልኩ አትደነቅ አለው። ኒቆዲሞስ ግን ይህ እንዴት ይሆናል ብሎ አሁንም ጠየቀው። ክርስቶስ አንተ የእስራኤል መምህር ስትሆን ይህን አታውቅም ምን አለው? ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምኑኛላችሁ ብሎ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖር የሰው ልጅ ነው ብሎ ትልቅ ሚስጥር ለኒቆዲሞስ በዛን ሌሊት ነግሮታል። እንግዲህ ይሄ ትልቅ ማስተዋል ልንሰጠው የሚገባው ነጥብ ነው። በተለይ ክርስቶስ አምላክ አይደለም ለሚሉትም ህዝቦች ሰዎች ጥሩ ምሳሌ ነው። በሰማይ ያለውን የሚያውቀው ክርስቶስ እርሱ ራሱ በሰማይ እንደሚኖር አምላክነቱን ነገረው። በምድር ያለውን በነግራችሁ ካላመነች በሰማይ ያለውን በነግራችሁ እንዴት ታምናላችሁ ሲል በሰማይ ያለውን ክርስቶስ አይቷል ማለት። በሰማይ ደግሞ ያለውን ለማየት ምን መሆን አለበት? እዛ መኖር አለበት። ስለዚህ በሰማይ ከሚኖረው በቀር ወደ ምድር ወደ ሰማይ ይወጣ የለም ብሎ ክርስቶስ መጨረሻ በሰማይ ራሱ ይኖር እንደነበረ ይነግራዋል ማለት ነው። በዚህ ጊዜ ኒቆዲሞስ ይህን ትምህርት ከተማረ በኋላ ከጀማሪነት በአንዴው ወደ ማዕከላዊነት ኒቆዲሞስ ደረሰ። ልብ ውስጥ ስለገባ ትምህርቱ ማለት ነው። አሁን ራሱን ብዙም ሳያጋለጥ ምን ማድረግ ጀመረ? በውስጥ በሸንጎች መካከል መከራከር ጀመረ። ይሄንን ደግሞ አሁን በዮሐንስ ወንጌል ምዕራፍ 7 ቁጥር 45 ላይ ማዕከላዊው ኒቆዲሞስ እናገኘዋለን። ክርስቶስ ዘጸማ ይምጻ ሀቤ ወይስተይ በከመይቤ መጽሐፍ አፍላገማዊ ህይወት ዘይውህዝ እምከርሱ እንደተባለው አለ ክርስቶስ በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ክርስቶስ ጮኸ። ብዙዎች በክርስቶስ ሲያምኑ እና በመካከላቸው መከፋፈል ሲኖር ይላል እነዚህ የአይሁድ ሽማግሌዎች እንዲህ አሉ፣ ህግን የማያውቀው ይህ ህዝብ እርጉም ነው ብለው ሲመልሱና ከፈሪሳውያን ከናንተ ውስጥስ በሱ የተሳሳተ አለን ብለው ሲጠይቁ ኒቆዲሞስ ቀስ ብሎ ምን ጠየቀ? እንደው አለ ህጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈረዳልን ብሎ የመጀመሪያውን መካከለኛ ሙግት አቀረበ። እነርሱ ግን ምን አሉት? አንተም ደግሞ ከገሊላው ነህን አሉት። ነብይ ከገሊላ እንዳይነሳ መርምርና እይ ብለው ሄዱ። እንግዲህ እዚህ ጋር ማዕከላዊው ኒቆዲሞስ ነገር አሁን ፍጹም የሆነው ኒቆዲሞስ በይበልጥ የምናገኘው በዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ ነው። በዕለተ ዓርብ ክርስቶስን ሁሉም ጥለው በሄዱ ጊዜ
ከአርማቲያስ ዮሴፍ ጋር ሆኖ ኒቆዲሞስ 100 ንጥር የሚያህል የከርቤ እና የሬት ቅልቅል ይዞ ማንነቱን በግልጽ አውጥቶ የተቀበለውን ክርስቶስ ሳይፈራ ያዳነውን የወደደውን ክርስቶስ ሳይፈራ አምላኩ እንደሆነ ያወቀውን ክርስቶስ ሳይፈራ ምን ሊሆን ይችላል ብሎ ሳይጨነቅ አምላኩን ከመስቀል አውርዶ በሐዲስ መቃብር ገንዘብ የአርማቲያስ ዮሴፍ ገንዘብ አውጥቶ ባሰራው መቃብር እንደቀበሩትና ለዛም ቤተክርስቲያናችን ቅዱስ ኒቆዲሞስን በቅዳሴው መጀመሪያ ላይ በተለይ አሁን በአብይ ጾም ካለቀ በኋላ በዓለ ሃምሳ ላይ እንዲህ ያለች ታስባለች። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዶናት ወዘተንስአ እሙታን በመንክርኪን እያለች ታነሳለች። ኒቆዲሞስና ዮሴፍ ምን አሉት? ገነዝዎ ለክርስቶስ ክርስቶስን ገነዙት እያለች ቤተክርስቲያን ኒቆዲሞስና ዮሴፍን ታስባቸዋለች በቤተክርስቲያናችን። እንዲሁ የቤተክርስቲያናችን በሮች ምሳሌዎቻቸው ዮሴፍና ኒቆዲሞስ ናቸው፣ ግራና ቀኙ። እንዲሁም የበገና ምሰሶዎች ዮሴፍና ኒቆዲሞስ ሆነው ይመሰሉበታል። ብዙዎቹ ዮሴፍና ኒቆዲሞስ ሆነው እስኪመሰሉበት ድረስ ኒቆዲሞስ ወደዚህ ወደ ክርስትና ህይወት በዚህ አይነት መልኩ መጥቶ እናገኛለን። ለኛም ለክርስቲያኖች ኒቆዲሞስ ጥሩ ተምሳሌት ነው። ቃለ እግዚአብሔርን ለመማር ሁላችንም የተገባነን፣ ማንም ዘማዊ፣ ማንም ዓለማዊ፣ ማንም ኃጢአተኛ፣ ማንም ድሃ፣ ጻድቅ፣ ሀብታም፣ አዋቂ፣ ምሁር የለም። ከዛም አልፎ ዓለም ያመነውን ክርስቶስ ኋላ ቀርነትና ትክክል አይደለም ተብለን የተከለከልነው የተሰበከልን ለኛ እኛ አይደለም ቃለ እግዚአብሔሩን በድፍረት መመስከር ይኖርብናል። አይደለም ብለን እንደ ኒቆዲሞስ ቃለ እግዚአብሔሩ የተወደደ ነው፣ ቃሉ የክርስቶስ ነው፣ ክርስቶስም እውነት ነው፣ ክርስቶስ ነው ያዳነን ብለን ልንናገር ይገባናል። በዙሪያችን ያሉት ሰዎች ሲጨፍሩ ፈታ በል ዘና በል አትጨነቅ 1000 ዓመት አትኖር የምን መንፈስ የምን መጨናነቅ ነው? ይሄ ክርስቶስ ነው የሞተልኝ ክርስቶስ አይናችሁ እንዴት አያይም ብለን ስለ ክርስቶስ እውነቱን ልንሰብክ ይገባናል። ስለዚህ ከዚህ የምንረዳው ይሄን ነው።